አንድ ስቶሪ ታሪክ ነው ማለት አንተ ደግሞ የበለጠ ደሜን ያፈላው ስለሆነ የበለጠ ቃላቶች እንድጠቀም ታረጋኛለህ እኮ እየሳኩኝ አይደለም የምፈልገው አዲስ ሐሳብ ይወጣል እውነት ለምሳሌ አንዳንድ ሰው እንደዚህ ትንኩስ እያረጋ በኋላ ሌላ ነገር እንዳይመጣ እንደዚህ አይነት አስተሳሰብ አስተምራታለሁ እንትን ብያታለሁ ያለ አሰሙም እንዴ ምንድነው ችግሩ ምን ችግር ውስጥ ናችሁ ያላችሁ ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንዴት ሰነበታችሁ ይሄው እንደምታዩን ቶክ ዳላስ ሳምንቱን ጠብቆ ወደ እናንተ መጥቷል ክላስ ፕላስ ምላስ የሆነ ዝግጅታችንን እንድትከታተሉልን በአክብሮት እንጋብዛለን ዋለልኝ አስማረ አዚዛ አህመድ ቃል ኪዳን ግርማና ፍጹም አስፋው በጋራ በመሆን ያስተናገድናችሁ እንቆያለን እንደተለመደው ልብን አጣብቂኝ ውስጥ የሚከት ወደ ግራ ወይ ወደ ቀኝ ለመወሰን በእጅጉ ግራ የሚያጋባ ታሪክ ለዛሬም ተልኮልናል እሱን እናስደምጣችኋለን የዛሬ ባለ ታሪካችን ወደ ትዳር ልታመራ ጥቂት ወራት ሲቀራት አንዳች እንቅፋት ገጠመኝ ትለናለች ፍቅረኛዋ እሷን ለማግባት ወስኖ ሽማግሌ ልኳል ትውውቃቸው የኮሌጅ ተማሪ ሳሉ እንደሆነ ትገልጻለች የመጀመሪያ ዲግሪያቸውን እንደጨረሱ እሱ ጥሩ ደሞዝ የሚያስገኝ ስራ አግኝቶ የሥራውን ዓለም ሲቀላቀል እሷ ግን ማስተርሷን እንድትቀጥል ይወስናሉ እናም እሱ እየሰራ ለትምህርቷ የሚያስፈልጋትን ሙሉ ወጪ ሸፍኖ ማስተርሷን ተምራ ትጨርሳለች የማስተርስ ትምህርቷን እንደጨረሰች በሱ ጠቋሚነት እሱ የሚሰራበት መስሪያ ቤት ትቀጠራለች እንግዲህ በዚህ ወቅት ነበር ሊጋቡ ወስነው ወደ ቤተሰቦቿ ሽማግሌ ላከው አስቸጋሪው ነገር የተከሰተው በዚህ አጋጣሚ ነበር እጮኛዋ ካለቆቹ ጋር የማይፈታ ውዝግብ ውስጥ በመግባቱ ሳቢያ ጉዳዩ ተካሮ ወደ ፍርድ ቤት ያቀናል ነገሩ በሽማግሌ እንዲፈታ የጣረች ቢሆንም እንዳለመታደል ሆኖ በፍርድ ሂደቱ ተሸንፎ ከስራው ይባረራል ከዛም አልፎ የሱ የነበረውን የሥራ ድርሻ በእድገት ለኔ ሲሰጡኝ ይሄማ ከጀርባው ሌላ ስራ አለው ሲል በቁጭት መብከንከን ይጀምራል ትለናለች ከመብከንከንም አልፎ ከጠላቶቼ ጋር ስትሰሪ ማየት አልፈልግም አንቺም ስራውን መልቀቅ አለብሽ የሚል አቋም ያዘ ያለንበት ሙያ በቀላሉ ስራ የሚገኝበት ባለመሆኑ ስራዬን መልቀቄ ትክክለኛ ውሳኔ እንዳልሆነ ይሰማኛል ትለናለች በአንድ በኩል ደግሞ የምወደው ፍቅረኛዬ የመንፈስ ብራት ሲገጥመው ምን አለ ስራውን ብለቅ ስልም ከራሴ ጋር ሙግት ውስጥ ገብቻለሁ ምን ላድርግ የትኛውን ልወስን ከባድ ነው ምን ጉድ ነው እና ምን ትያለሽ ታዲያ እኛ ከማለታችን በፊት ተመልካቾቻችን ታሪኩን ሰምታችኋል ምን ትላላችሁ ባለ ታሪካችን ወደ የትኛው አቅጣጫ ብትወስን ይሻላታል እስኪ በየቤታችሁ ሆናችሁ እንደ ቤተሰብ በወዳጅ በዘመድ መካከል እየተወያያችሁ አስተያየቶቻችሁን አድርሱን ይሄን ተወስን የምትሉትን ንገሩን አንጋፋውና ከ10 በላይ ፕሮጀክቶችን በጥራትና በጊዜው በማስረከብ ታማኝነቱን ያስመሰከረው ድርጅታችን ቴምር ፕሮፐርቲስ አሁንም በድጋሚ ልዩ በሆነ በ35% ታላቅ ቅናሽ በሳር ቤት ቫቲካን ኤምባሲ አጠገብና በአዋሪ አደባባይ ከባለ 1 እስከ ባለ 3 መኝታ ቤቶችን በልዩ ዲዛይንና የካሬ አማራጭ ለሽያጭ ዘንሎት መጥተናል ባለ 2 መኝታ 80 ካሬ በ5 ሚሊዮን 700 ሺህ ጠቅላላ ክፍያ ባለ 3 መኝታ 117 ካሬ በ8 ሚሊዮን 100 ሺህ ጠቅላላ ክፍያ እየሸጥን እንገኛለን ለአጭር ጊዜ ብቻ የሚቆይ ቅናሽ ስለሆነ በ0912 94 64 84 ወይም በ0929 52 99 92 ፈጥነው ይደውሉልን ቴምር ፕሮፐርቲስ ምንወስነውን እስቲ እንናገረው ቀድሚያ አዚዛ አህመድ ፍጹም አስፋው ምን ተወስኛለሽ አይ እኔ ከባድ ነው ቅድም እንዳለው ትንሽ ከበድ ያለ ነገር ነው ግን ስራውን እምተው አይመስለኝም እሱን ታጣዋለች እስቲ እንግዲህ ነገና ዋኔ ስለዚህ ተቃራኒ ነው ታላከልሽ ሌላ ታሪክ አለ ልታጣዋለች ስራውን ከመረጥሽ ታጣዋለች ደግመሽ አስቢበት እንተ ምን ትላለህ እስቲ ስራው ለምን ተንቀርብ አይቀርም እሺ መትበላው ሳለ
ከዛ በኋላ እናወራበታለን። እሺ እኔ ግን ሰው የያዘውን አቋም ቀስ ብሎ ነው የሚያሳውቀው አይደል? እዚህ ጎረቤት ሀገር ብሎ ከጀመረ ችግር አለ። እኔ ከብዶኛል ዛሬ። ምን ይሻላል? ጆካ እኔ ያው እንደተለመደው ከዋሌ ጎን ነኝ ያለሁት። ዋሌ በኋላ ሀሳቡን ይቀይራል። እንዳመጣችሁት ሀሳብ ነው። በነገራችን ላይ አሪፍ ሀሳብ ካመጣችሁ ችግር የለብኝም ለመቀየር፣ ግን ሀሳባችሁ ነው የሚወስነው። በዛሬው ግን ፍቅር ይበልጣል። ለዛሬው እኔም ሁልጊዜም እንደምለው እምነት፣ ተስፋ፣ ፍቅር እነዚህ በአንድነት ይኖራሉ፣ ፍቅር ግን ከሁሉ ይበልጣል እንዳለው ቃል ምን ትላለች? ፍቅሯን ታስቀድም። ቃል ምን ትላለች? ስራዋን ትስራ። ግን አውቃ አስባ ይመስለኛል እኔ ከምለው ተቃራኒ የምትሆነው ከኔ ጋር መከራከር ደስ ስንስማማ እነዚህ ልጆች ደስ አይላቸው የሆነ እንዴት እያልኩኝ ታሪኩን እያሰብኩ ያለችውን አልሰማዋትም ነበር። እና አንድነት ተመሳሳላችሁና በአየር ላይ በጣም ደስ ይላል። ዝም ብዬ ሳስበው ከባድ ንትርክ ይኖራል። ዛሬም በዛ በኩል በሰለጠነ መንገድ ለመነጋገር ሞክሩ። እንደኛ አረ ጥርስ ነው የምንዋደው እንዴ ምንድነው? እኛ ሴቶች ማለት ነው እናትነት፣ እህትነት፣ ሚስትነት፣ ኃላፊነት ምናምን ብዙ ነገር የምንሸከም ስለሆነ ብዙ ጉዳዮችን በብዙ አቅጣጫ ነው የምናየው። ወንድ ልጅ አይ ቲንክ አንድ ነገር ምናምን ብቻ ነው የምታስቡት። እናንተም አንድ ነገር መሰለኝ ያሰባችሁ። እኛማ ከብዙ እንተናለን፣ ችግር የለውም። እናንተ ፍቅር ስለሚበልጥ ፍቅር ብቻ ብላችሁ ነው። እኛ ደግሞ ብዙ የሚያሳስቡ ነገሮች አሉ። ምግብ ይሆናል ወይ ፍቅር ብቻ ኖሮ ይሆናል? ይበላል፣ ይጠጣል፣ አብረው እየኖሩ ነው። ትዳር ልንይዝ ነው፣ ልንመሰርት ነው። ሽምግልና ተልኮ የሰርግ ቀን ተቆርጧል፣ ብዙ ወጪዎች አሉ። ስለዚህ በየቤታቸው የሚኖሩ ናቸው ገና። የጉዳዩ የምግብ ጥያቄ የለም ማለት ነው። ግን አብረው ሊሆኑ የወሰኑ ናቸው። እንደተባለው ኢንዱስትሪው በጣም ጠባብ ነው። የተመረቁበት ሙያ ብዙ ስራ የሚገኝበት አይደለም ከተባለ ስራ ለማግኘት ከባድ ነው። በዛ ላይ ለምንድን ነው አቁሚ ብሎ እንትን የሚለው? ለምን አያማክራት? ከመጀመሪያው እንዲህ ትዕዛዝ የተጀመረበት ህይወት ራሱ ከባድ ነው። ልክ አይደለም እንዴ? ባለ ታሪካችን ወይም ደግሞ ወንዱ ያለበት ኢሞሽናል ስታተሱ ጥሩ አይደለም። እርዳታ የሚፈልግበት ሰዓት ነው። ጭራሽ ሄዳ በመጣች ቁጥር የስልክ ኮንቨርሴሽን ይኖራል። ፍርድ ቤት ላይ ቆመው የመሰከሩበት ሰዎች ጋር የተለያየ ግንኙነት ታደርጋለች። የሰራም ቢሆን በየቀኑ የሚያሳድርበት ስሜት አለ፣ መጥፎ የሆነ ስሜት። ከዛ ስሜት ጋር እንዴት ነው ሊኖር የሚችለው? አሁን እኮ ይልክ ስራውን ልቀቂ ወይም ደግሞ እኔን መረጪ እኮ ነው እሱ ጥያቄ እኮ ነው የሚያናደው። የመጀመሪያው ነገር አሁን እሷ ፖይንት ላይ ለምን እንደምትደግሙ አይገባኝ። እሱ መጨረሻ ላይ የደረሱበት ፖይንት መጨረሻ ላይ የደረሱበት ፖይንት ነው። እኔ ያልኩሽ እኮ እኔም አንቺም ባለ ትዳር ነን አይደል? እዚህ ውስጥ ባለቤትሽ ተነስቶ መጥቶ እኔ እነዚህ ጓደኞችሽ አልወዳቸውም አይመቹኝም ቢልሽ አረ በጣም ጥሩ ሰዎች ናቸው የራስ ጉዳይ አትዩ እሱ ነው የምጠይቅሽ። መጨረሻ ላይ ተወያይተሽ አልበቃ ወይም መፍትሄ አልገኝ ሲል ነው እዚህ አልቲሜተም ላይ ደርሰው የመጡት። እንደ ክፉ ሰው ይሄን እንዴት ይላል ብሎ እዛች ጋር ብቻ መቅረት ተገቢ አይደለም ልልሽ ነው። ከሱ በፊት የነበረው ውይይቱ የፈለገውን ድረስ ይምጡ። ውሳኔ የሁለቱም ሰዎች ነው እንጂ መሆን ያለበት ይሄን ምረጭ ብሎ እንትን ማለት የለበትም ሲጀምር። ይሄ የኔ አመለካከት ነው። ሲቀጥል ደግሞ ምንድነው ይሄ ሰው ይሄንን ስራ ፈቶ ስራ እንኳን አላገኘም፣ ረጅም ጊዜ ቁጭ ብሏል። አሁን አንቺም እንደኔ ስራ ፈተሽ አብረን ቁጭ እንበል ነው ወይስ ይሄንን ስራ እንትን አድርገን ሌላ ስራ መፈለግ አለብን? ሌላ ስራ አግኚ፣ ይሄን ስራ ግን እንትን አድርገን ትለቂያለሽ። አንድ ነገር ነው። ይሄን ስራ ኮምፕሊትሊ ልቀቂና ወጪ ወይኔ ምረጪ ወይን ትምረጪ፣ እሱ ሌላ ጥያቄ ነው። ትዳር ውስጥ ሲሆን ግን ትዳር ውስጥ እየኖርክ ነው። አሁን ገና እኮ ለመኖር እየተንደረደሩ የሚኖሩበትን ነገር ነው ቀድሞ እሱ መንገዶቹን እያስተካከለ ያለበት። ግዴታ እሱ ወሳኝ፣ ግዴታ እሱ ፈላጭ ቆራጭ መሆን የለበትም። ሁለታችሁ ላይ የማየው ነገር ምንድነው? ከተፈጠረው ነገር በላይ እያንገበገባችሁ ያለው የተናገረበት መንገድ እሷ ነች። ቃሉ ላይ ልቀቂ እንዴት ይላታል? እሺ አይበላት ሲጀምር ማስፈራራት የለበትም ማለት እሺ አይበላት ከኔና ከእንትን ምርጫ የለባትም። አንደኛ የጠየቀበትን መንገድ ልክ አይደለም። ሁለተኛ ደግሞ ነገስ ደግሞ በትዳር ውስጥ ስንመጣ ምን አይነት
ጥያቄ ይዞ ይመጣ ይሆን? ከኔ ከንትና ምርጫ ውስጥ ሰውን አጣብቂኝ ውስጥ ሁሌ መክተት የጀመረ ሰው ጤናማ አስተሳሰብም አለው ብዬ አላስብም። ሲቀጥል እንደ ሴት እቺ ልጅ የራሷ የሆነ የተማረችው ልትሰራ ነው፣ ቆንጆ ስራ አላት። ነገ ደግሞ በትዳር ሲኖሩ ደግሞ ብዙ ነገሮች ያሳስቧታል። ገባ? ነገ ደግሞ ሊጋቡ ነው። አዎ ነገ ደግሞ ሊጋቡ ነው። ስለዚህ የተሻለ ስራ ሳገኝ ኦፍ ኮርስ እኔ መቀጠል አልፈልግም፣ አንተ ስሜት እየተጎዳ ማየት አልፈልግም የሚባለውን ከሷ ወገን መጠበቅ አለበት እንጂ ከኔ ከንትን ምረጪ አይባልም። ይሄ አንድ ቦታ እየወቀጥን ያለ ነው። የምሬን ነው። አንድ ቦታ ነው የምንወቅጠው። እሱን ስቴጅ አልፈውታል ነው የኔ ፖይንት። እናንተ እኮ ያላችሁት ውስጥ ጥፋት የለም፣ ልክ ናችሁ፣ እየተከራከርናችሁ እንዳይመስላችሁ። እሱ ስቴጅ አልፎ እዚህ ጋር ደርሰዋል ነው እኮ። ወደኋላ ተመልሶ ቁጭ ብለው መመካከር ነበረባቸው። እሱንማ ስላልቻሉ ስለጨረሱት እሱን ስቴጅ እዚህ ጋር መጡ ነው እኮ። ከዚህ ጀምረን ለምን አንወያይም ነው የሰማው ነበረ። እኔ ደግሞ ይሄ ስሜት እሷ ስራ ስታመሽ እሷ ስራ ስትቆይ ያለው ነገር ጠቅላላ ይሰማዋል። ጭንቅላት ውስጥ እኮ ነው ይሄንን ነገር የፈጠረው እንጂ እሷ ጋር እኮ ምንም ነገር ስላለ አይደለም። እሷ ደግሞ ስራዋን ነው እየሰራች ያለችው። ነገ ደግሞ ህልሟን ነው መኖር የምትፈልገው ከባሏ ጋር። ምክንያቱም እየተዘጋጁ ነው ለመጋባት፣ እየተንደረደሩ ነው። አሁን ተመካክረን እንዲህ ተባብሎ የሚባል ነገር አይደለም። አንዳንዴ ምንድነው የሚሆነው ውስጥህ እየተሰማ የሆነ ነገር ቢውልድ እያደረክ ትደርስና ልክ እዚህ ጋር ሲደርስ እኔ ይሄ ነገር ግን አላማረኝም፣ እየሰራሽ ያለሽው የሆነ ነገር ያለው ነገር አላማረኝም፣ ስለዚህ ወይ ስራሽ ምረጪ ወይ እኔ ምረጪ ነው እኔ የሚታየኝ እዚህ ላይ። ምክንያቱም ዲቴል ወይ አላመጣችልሽ እሱ ጋር ልጠይቅሽ። የትኛውን ትምህርት እዚህ ያወራችን ታሪክ ውስጥ የላከችልን ታሪክ ውስጥ እኔ ሐሳቤን በገልጽ እንትልል በፈልግ አልሰማሽ አለኝ ብላናለች አላለችንም? እሱን ስቴጅ አልፈውታል እምልሽ አሁን በሰከነ አእምሮ እናውራ። የምር አሁን እነዚህ ልጆች ፍቅር ውስጥ ያሉ ናቸው። ከፍቅርም አልፈው በትዳር አብረው ለመኖር ሽምግልና ሁሉ የተላከበት ሪሌሽንሺፕ ውስጥ ያሉ ልጆች ናቸው። ድንገት ተነስቶ አውት ኦፍ ዘ ብሉ ከፍሎ ያስተማራትን ሴት ትዕዛዝ የሚያዝበት ሁኔታ አለ ብያለሁ። ከፍሎ ያስተማራት ማለት ፍቅሩን መግለጻችን ነው። ከፍሎ ያስተማራት ማለት ለሷ ያለውን ክብርና ፍቅር ይገልጻል። እቺን ልጅ አሁን ይላየ የተቸገሩት በቃ ከፍሎ ስላስተማራት ምናምን ገና ሳልጨርሰው ልጨርሰው ከፍሎ ያስተማራት ያልኩት እኔ ፍቅሩን ለመግለጽ ነው። በዚህ ደረጃ የሚያፈቅራትን ሴት ትልቅ ደረጃ እንድደርስለት የሚፈልጋትን ሴት ማለት ነው። ማስተማሩ ለፍቅሩ መግለጫ ይሆናል። እስቲ ቆይ እሺ እንዴት ያለ ጉድ ነው? እንዴት ነው የምናወራው? መመካከር ካልሆነ በስተቀር ትክክልም አይደለም እንጂ እንደዚህ አይነት አስተሳሰብ አስተምራታለሁ እንትን ብያታለሁ እያለ አትሰሙም እንዴ? ምንድነው ችግሩ? ምን ችግር ውስጥ ናችሁ ያላችሁት? ሴቶች አንዴ በተራ እኔ ቆይ ፍቅራቸውን ያለፉበትን መንገድ ለምን ተነገረን? ይሄ ታሪክ ታዲያ ፍቅራቸውን ለማሳየት ነው እኮ የተነገረን እንጂ ስለከፈልኩና ስላስተማርኩሽ አላለም እኮ። ያላለው ነገር ውስጥ አንግባ እያልኩ ያለሁት በዚህ ደረጃ የሚከባበሩ ሰዎች ያንን ነገር ውይይት ዲስከሽኑን ሳያልፉ እዚህ አልደረሱም። መጨረሻ የደረሱበት ነገር ላይ ቆማችሁ እንዴት እንዲላታል የሚል ንዴት ውስጥ ካላችሁ አንወያይም። ንዴት አይደለም ወይንም ደግሞ ለልጅቷ የሚጠቅም ሐሳብም አትሰጧት አይደለም። አንተ እንዳልከው በተረጋጋ ስሜት ወይም ደግሞ በተረጋጋ እንትን አስበው ራስህን። ትዳር ውስጥ እንኳን እያለ ይሄን አታድርጊ የትም አያደርስም፣ የትም ቦታ አይጠቅምም። መሆን ያለበት ወይ የሆነ አማራጭ ፈልጎ ይሄ ካልሆነ ይሄን እናድርግ፣ ይሄ ካልሆነ ይሄን እንሆን ነው እንጂ ከዚህና ከዚህ የሚባል ነገር ትክክልም አይደለም። እኛ ደግሞ አሁን እኔ በእኔ አስተሳሰብ ገና ትዳር ሳይጀመር ገና መንገዱን እንኳን ሳትጓዝ እዚህ ጋር ሁለት ነገር የሚያስጨንቅ ነገር ውስጥ ሊከታት አይገባም። ሲጀምር ማስተማሩ ለሷ የከፈለው መስዋዕትነት ምናምን በጣም ደስ የሚል ጥሩነቱን ጥሩ ሰው መሆኑን ያሳያል። ግን አሁን አምጥቶ እንደዚህ አትሁኝ ምንድነው ከተጣላዋቸው ሰዎች ጋር እንዴት ትሆኛለሽ እንደዚህ የሆነ ነገር አዘጋጅቷል ወይ? ለራሱም እንኳን አላዘጋጀም እንኳን ለሷ። ይሄ ነው እንጂ የጥያቄው አመጣጥ የጥያቄው አካሄድ አይደለም። ከዛ የወረደበትንም ነገር አይደለም። ተረተኛል እያልኳለሁ። እንደዚህ ነው የሚመለሰው ሌላ ጊዜ። ሌላ ምን ጥያቄ ውስጥ ይከተኛል መሰለህ? አንዳንድ ሰዎች
የሆነ ነገር ሲያረጉ ደግነትም ይሆን መልካም ነገር በልግስና የሚያረጉ ሰዎች አሉ። አንዳንድ ሰዎች ደግሞ ነጋቸውን በማሰብ ለሆነ ነገር መያዣነት ይጠቀሙበታል። ትላንት እንዲያርግልሽ እንዲማረግ አለብሽ የሚል አይነት ኤክስፔክቴሽን አለ። እንደዛ ነገር ውስጥም እየከተታት ይመስላል ታሪኩን ሳየው። ከወንድ ፐርስፔክቲቭ እኔ በቃ ሻው እኔ ምንም ማውራት አልቻልኩም። ሳማን ተጨርስ ዛሬ ግን ተናላችሁ ተጨርስ አይነት አወራር ልክ አይደለም። ታሪኩን የላከችልን እሷ ነች። እንዳስተማራት የነገረችንም እሷ ነች እንጂ ቆያ ስሚኛ አንድ አይነት ሰው የሚፈልገው እዚህ ዓለም ላይ የተለየ ሰዎች ናቸው። ቅመም ሆነ ነገር ነው። ማን ነው ታሪኩን የላከልን? ባለ ታሪኳ ናት። እሷ ነች የላከችልን። ስትልክልን እኔ ስላስተማርኩሽ እንዲያርግ ያለኝ ብላለች። እኔ ስላስተማረኝም ከፍሎ ውለታ ስላረገልኝም እሱም ነገር ሼም ይዞኛል ብላለች እኮ። እስራኤል ሙሉ በሙሉ እሷ ነች እንጂ ያዛት ብሏታል ወይ ነው ጥያቄ። እሱ አሁን ይበላት አይበላት ብዙ ነገር ተብራርቷል። ለምን ተናደድሽበት ጉዳዩን ማለት ነው? እንዴት እንዲያረጋል ለውለታ እንዴት ይቆጥረዋል? ምክንያቱም እኛ እንደዚህ አይነት ነገሮችን የምናስበው ፊውቸር እናያለን። የሰው ሞቲቭን ነው ደግሞ ያለበት መንገድ ራሱ እሱ ስለተጣላ የስራ ፕሮፌሽናል ሰው አይደል እንዴ? የተማረ ሰው ነው። አብረሽ ተደርበሽ ተጣይልኝና ለቀሽ ውጪ ምናምን አይባልም። የሚያስተካክለውም ነገር ሳይኖር እንደዚህ አይደረግም። ሲቀጥል ሌላው የሚያሳስበኝ ነገር በፊት እዚቹ ላይ ደግሞ ሐሳብ መስጠት እንዴ መቼ ጨረስኩና ነው ከመቀጠል ዋሌ ማወቅ ያለባችሁ ይኸውልህ ስለ ሪሌሽንሺፑ ልንገርህ። እኛ የሚያሰጋንን እንደ ሴት ካልጨረስኩ አልሰማህም። ምክንያቱም አቋርጠኸኝ ነው። የሰው ልጅ መስመርህን እያሰመርክ ማለፍ የሌለበትን ነገር እየተማማርክ ካልሄድክ ዛሬ ላይ እሺ ለቃለሁ አንተን ከማጣ ይቅርብኝ ካለች ነገም ደግሞ በህይወት ውስጥ የሚገጥሙ ነገሮች አሉ። ትዳር ውስጥ ስንገባ እኛ እኮ የገጠመን ያለፍን ሰዎች አለን። በተለያየ መንገድ ኤክስፒሪየንሳችንን የምናውቀውን የሰማነውን ታሪክ ይዘን ነው የምንመጣው። ገብቶሃል? ስለዚህ ነገ ደግሞ እንደዚህ ስለሆነ ከኔ ጋር ያለሽን ነገር ትተያለሽ፣ ከነገ ወዲያ ደግሞ እንደዚህ ሆኖ የሆነ ሰው አዛዥ አንድ ሰው ላይ ጫና የሚፈጥር የሚደፈጥጥ አይደለም ትዳር። ተጋግዘህ ተረዳድተህ ደስ ብሎ የምትኖርበት ነገር ነው። ለራሷ ይተውላት። ባለታሪካችን የተማረች ሴት ነች። የራሷ የሆነ ኑሮ ያላት ነች። የመጣችበትን መንገድ የፍቅር ግንኙነታቸውም ደስ ይላል። ስለዚህ ሐሳቧን ራሷ መንገድ ፈልጋች ሴት በእርግጠኝነት ምነግር ነገር ከታሪክ አጻጻፏ እንደተረዳሁት ለሱ ያላትን ፍቅር አክብሮት አይቻለሁ። አጣጥቂ ነገር ውስጥ ስለሆነች ነው ነገ የተሻለ ስራ አግኝታ ባሏ ቅር እያለው ካየችው ራሱ ምትተው ነች ይሄን ስራ። በቃ ባሌን ከሚከፋው ይቅርብኝ ብላ የምትቀመጥ። አሁን ግን ታይሚንጉን የጠበቀ ራሱ ጥያቄ አይደለም። ስራ ኖሮ ለቅቄ እስቲ ለአንድ አመት ቁጭ ብዬ ምናምን እስከማገኝ ብላ አትወጣም። የሆነ ቦታ ተነጋግረ ልክ ስጨርስ መልቀቂያህን ታስገባለህ የተሻለ ስራ ስታገኝ። ይሄ ነው ይቻለም። በእንደዛ መንገድ ነው የምትሄደው። ምንድነው ከመሬት አስነስቶ ለሱ እልህ መወጣጫ እሷን መጠቀም ልክ አይደለም። እዚህ ጋር ያናደዳችሁ እሱ የተናገረበት መንገድ ነው ወይንስ ደግሞ ገንዘብ በሌለበት ስራ አለቅም የሚለው ጉዳይ ነው? ሐሳቡም ልክ አይደለም እኮ በቃ ሐሳቡ ልክ ስላልሆነ ነው ያናደደው እንጂ አሁን እዚህ ሐሳብ ውስጥ ያለው ደሞዝ የሚያመጣ ስራ ደሞዝ ወይም ገንዘብና ፍቅር ነው ስንጨምቀው ካላችሁት አንፃር ከተነሳ ገንዘብ አሁን በዚህ ወቅት ስራ ሳይኖራቸው እንዴት ምናምን የሚለው ነገር ካናደደሽ ከገንዘብና ከፍቅር የቱ ይበልጣል ነው? አይደለም እሱ አይደለም ይልክ ሲጀምር ሰውየው ስማርትም አይደለም። እዛ ጋር የነበረውን የሥራ ሁኔታ በሽምግልና እንፍታ እንደዚህ ምናምን ስትለው ራሱ በጭራሽ ብሎ ነው አይደለ? በህግ ሄደው ሲቀጥል ታሪኩ ላይ እንደዛ ነው ታሪኩ ስማርት አይደለም ስላልሽ አይደለም። ሲቀጥል ደግሞ መጡ እዚህ ጋር ህይወቱ ላይ እንዴት ስማርት አይሆንም? ሁሉንም በኃይል ለማሸነፍ ለምን ይጠራል? አልሆነም እኮ አሁንም እዚህ ጋር መጡ እኮ ትዳሩን በኃይል ለማሸነፍ ከመጨረሻው እንነሳ። ከዚህ በኃይል ነው ለማሸነፍ እየፈለገ ያለው ነው። ኃይል የሚለው ነገር ውስጥ ነው አሁን አእምሯችሁ ያለው። ለዛ ነው እየተናደዳችሁ ያላችሁት። እኔ እናንተን አስክኜ ሰክናችሁ እናንተ ሰክናችሁ ካሰባችሁት ግን ይሄኛው መንገድ ታውቃላችሁ። አሁን ቃሉ ላይ ነው ዘላችሁ ቃል ላይ ነው የምታርፉት። ቃል ብዙ ነገር መጀመሪያ ነው ቃል ማለት የሚያቀናው የሚጥለው የሚያነሳው ቃል ነው። ቃልን እንደ ተራ ነገር ቃል ብለህ ልታሳንሰው አትሞክር። ቃል የብዙ ነገር መጀመሪያ ነው። የሚያቀናው የሚጥለው የሚሰብረውም የሚያነሳውም ቃል ነው። ከዛ ነው የሚጀምረው። እሺ ቃል ኪዳን አለች ስለ ቃል። እሺ ሃፒ ኒው ይር እየተባለ ያለው ፖይንቱን ትታችሁ የሚባለው ነገር ላይ የዘለላችሁ ነው የተቸገራችሁት። እኔ እያልኩ ያለሁት በዚህ ኮንቴክስት ይሄ ሰውዬ ስማርት አይደለም አላችሁ። እሺ አይደለም በቃ
አሁን ትዳር ውስጥም ስንገባ በሁሉ ነገር ላይ ስማርት ነን ማለት አይደለም። አሁን የረሳችሁትን ፖይንት ራሳችሁን ትዳራችሁን የማስታወስበት ምክንያት የሰው ስለሆነ አርቃችሁ ማየት ስላልቻላችሁ የራሳችን ትዳር ውስጥ እንግባ። ባለቤትሽ መጥቶ ተይች ልጅ አትጠቅምሽም ሲልሽ አይ ትጠቅመኛለሽ ብላችሁ መጨረሻ እችን ልጅ ላያት አልፈልግም በቃ ካለሽ እተዋታለሁ። ስማርት ዲሲሽን አይደለም። ለሱ ስማርት አይደለም ያየበት መንገድ ላንቺ የምትጠቅምሽ ልጅ ነው። እሱ ግን ልጅቷ ሆነች እተዋታለሁ። ስሜቷን እየጎዳት ትዳር ውስጥ የሚወሰኑ ውሳኔዎች ሁልጊዜ ተስማምተሽ ተግባብተሽ የምትወስኛቸው አይደሉም ነው የኔ ፖይንት። ሁሉ ነገር ላይ ተጨባብጠሽ አይደለም እኮ ይሄን ጠረጴዛ ወደድኩት ስትይኝ እኔ ይሄ ጠረጴዛ አይሆንም እልሻለሁ። መጨረሻ ምንድነው የሚሆነው? አንዱ ወገን ያሸንፍና አንደኛው ይተዋል ይቅርብኝ ብሎ እንደዛ ነው የሚታለፈው። በዚህም ኮንቴክስት መተን ተጨቃጭቀው ከዚህና ከዚህ የሚባለው ኦፕሽን ከመጣ አንዱን ነው የምትተዩ። ኢትስ ኖት አባውት ያለበት ቶን ኢትስ ኖት አባውት ምናምን አይደለም። ምን አለ መሰለህ ዘፋኙ ምን አለ መሰለህ ያ ሌላ ይሄ ሌላ ብሏል። አሁን እያወራን ያለነው በትዳር ውስጥ ጓደኛሽን ተይ እችን አልወደድኳትም ይሄን የምትሄጂበትን ቦታ አልወደድኩትም ያ ሌላ ነገር ነው። እነዚህ ሰዎች ትዳር ውስጥ ሊገቡ እየተዘጋጁ ዳር ላይ የደረሱ ሰዎች እሱ ስራውን አጥቶ እንደገና አይ በቃ አቁሚ ካላቆምሽ ደግሞ እኔ ከኔ ጋር እንቀጥልም የሚባል አይነት ንግግር ትዳር ውስጥ ያለውን አይነት ነገር ስላልሆነ ቆይታ በኋላ እንመለስ። ግዴላችሁ በዚህ ሁኔታ እንትናነለ ቅድም እስካሁን አንድ ነገር ነው ታንሽ ካፍታ ቆይታ በኋላ እንመለስ። በኋላ በዚህ ሁኔታ መቀጠል አንችልም። ተመልካቾቻችን እናንተ ምን ትላላችሁ? እኛ እንግዲህ ስሜታችን ይሄ ነው፣ እነሱም እንደዛ ነው የሚያስቡት። እየተጋጋልን ስለመጣን ትንሽ ረፍት ያስፈልገናል፣ የሻይ ረፍት። አንጋፋውና ከ10 በላይ ፕሮጀክቶችን በጥራትና በጊዜው በማስረከብ ታማኝነቱን ያስመሰከረው ድርጅታችን ቴምር ፕሮፐርቲስ አሁንም በድጋሚ ልዩ በሆነ በ35% ታላቅ ቅናሽ በሳር ቤት ቫቲካን ኤምባሲ አጠገብና በአዋሪ አደባባይ ከባለ 1 እስከ ባለ 3 መኝታ ቤቶችን በልዩ ዲዛይንና የካሬ አማራጭ ለሽያጭ ይዘንልዎት መጥተናል። ባለ 2 መኝታ 80 ካሬ በ5,700,000 ጠቅላላ ክፍያ፣ ባለ 3 መኝታ 117 ካሬ በ8,100,000 ጠቅላላ ክፍያ እየሸጥን እንገኛለን። ለአጭር ጊዜ ብቻ የሚቆይ ቅናሽ ስለሆነ በ0912 94 64 84 ወይም በ0929 52 99 92 ፈጥነው ይደውሉልን። ቴምር ፕሮፐርቲስ። በድጋሚ ተመልሰናል ካፍታ ቆይታ በኋላ። እንግዲህ ይሄ ጭቅጭቅና ክርክር በውሃ የሚበርድ ነገር አይደለም። እሳት አደጋ ያፈጠጡ ነው። እሳት አደጋ 911 እንደቡል ነው ከዚህ በላይ ከቀጠለ። እሺ አንበሳው ቀጥል እስቲ። አንበሳው ጭራሽ ለናገርበት እንጂ እኔ ቅድም ያነሳውትን ሐሳብ መድገም የምፈልገው ነገር አንደኛው ምንድነው ፍጹም ብለዋል፣ ባላንስ መሆን ያለበት ነገር አለ። ሚዛን ላይ ስናስቀምጠው እኔም ሳየው ከስራዋና ወደፊት ህይወቷ አንፃር ነው። አሚን ስራው ወደፊት ህይወቷ አይሆንም ማለት አይደለም። የሚበልጥባት የትኛው ደግሞ ልታገኝ የምትችለው ነገር በህይወትሽ የምታጭውና የማታጭው ነገር አለ አይደለም። አንዳንድ ነገር በቀላሉ ብታጭው በቀላሉ የምትተኪው ነገር ይሆናል። አንዳንድ ነገር ግን አንዴ ካጣሹ በኋላ ለማግኘት የሚያስከፍልሽ ዋጋ በጣም ከባድ ነው። አሁን በተሰጠን ታሪክ ኮንቴክስት መሰረት በዚህ በኩል ስራው አላት፣ በትለቀው ቶሎ ላታገኘው ትችል ይሆናል ጆፑ ምናምን ማርኬቷ ብሬብል ስላልሆነ ምናምን። በዚህኛው በኩል ደግሞ የወደፊት የተዳራጋር ሊሆናት የሚችል ሰው አላት። ኦብቪየስሊ ባልና ምናምን ሴቶች ባልን የሚያክል ነገር ዲሳይድ ለማድረግ ለጋብቻ በጣም ብዙ ነገር ነው የሚያዩት አይደለ? ይሄ ሰው ያን ሁሉ ኳሊቲ አሟልቷል። በነገራችን ላይ ሜንሽን ማድረግ ትችላላችሁ። ሴት ልጅ ባሏን የምትመርጥበት በዚህ ብትሉት በጣም ብዙ አይነት ሊስት ነው ሊኖራችሁ የሚችለው፣ እርግጠኛው የምናገረው ወንድም ስላለው ማለት ነው። በዚህ በኩል ግን ያለው አንድ ነገር ብቻ ነው፣ ስራ የሚባል ነገር ብቻ ነው። መቀየር፣ መለወጥ፣ መተካት የሚችል ነገር ነው። በዚህ በኩል ያለው ነገር ግን የሚተካ ነገር አይደለም። ሁለቱም ሚዛን ላይ ብታስቀምጡት የሚበልጠው ባልየው ነው። ስለዚህ ስራዋን ትታ አንድ ላይ ቢሆኑ ችግር የለውም። ቅድም ጀምረሽ አዚዝ የምታነሽው
ስማርት አይደለም ይሄ ሰውዬ የምትዩ ጮማ ራስ ነው የምትዩ ሰውዬውን አንድ ነገር ምንድነው ገንዘብ የላቸውም ገንዘብ ስለሌላቸው ስራዋን ኪፕ አድርጋ ከዛም በኋላ የሆነ ሶሉሽን መፈለግ ይችላሉ ነው የምትዩ እሺ አንድ ሲናሪዮ ልስጥሽ ገንዘብ አላቸው ባንክ አካውንታቸው ውስጥ ለ2 አመት ለ3 አመት የሚበቃ ዲፖዚት አላቸው እንበል ምን ተወሰን እንዴ ምንም ጥያቄ የለውም እኔ እኮ ልክ አሁን ገንዘብ የላቸው ምናምን ብቻ አይደለም በህይወታቸው ውስጥ ነገ ትዳር ብለው አንድ ላይ ባንድ ጎጆ የሚኖሩበት ትዳር ውስጥ ሲገቡ ይሄን ካላደረግሽ ይሄን ካልሆንሽ ስለዚህ ገንዘቡ አይደለም ችግሩ ማለት ነው አይደለም እኔ ገንዘብ ብቻ የላቸውም ስራ ብቻ የላቸውም አይደለም እሱም አጠያይቁ ትክክል አይደለም በዚህ መልኩ መሆንም የለበትም ይሄ ነው እኔ ያልኩ ያለሁት የጠየቀበት መንገድ ማለት ነው አካውንታቸው ለምን የፈለገውን ያህል ብር አይኖራቸውም የፈለገውን ነገር ለምን አይኖራቸው መስራት ካለባቸው መስራት ነው ያለባቸው እሱኮ በሰዓቱ እሷን በሚያስተምርበት ሰዓት ስራውን እየሰራ ምናምን ነው የደጎመው እሷም ስራውን እየሰራች ደግሞ ህይወታቸውን የምትደጎምበት ነገር ይኖራል በባዶ ሜዳ እርግፍ አርገሽ ታይ እሱ ያስቀጠራት ስራ ስለሆነ ነው እሱ ያስገባት ገንዘቡ ችግር ጥያቄውም እኮ ነው ትክክል አይደለም እያልን እየተከራከርን ያለ ነው አሳማኝም አይደለም ልጅቷ ስራ መልቀቁ አሳማኝ አይደለም በየትኛው መንገድ ብትሄድ እሱ እዛ መስሪያ ቤት ስለለቀቀ ስለተጣላ እሷም ተከትላ መውጣት የለባትም አሳማኝ አይደለም ሌላ ከበድ ያለ ሪዝን የለም እዚህ ጋር ይቀርበ ስለዚህ ለምን ብላ ነው የምትለቅበት ይሄ አጠያየቁ ምናምን ሳይሆን ስራን የሚያክል ስራ ክቡር ነው አይደል እንዴ በቃ እሺ ጥያቄው አሳማኝ አይደለም ግን ሰውየው ምንድነው ይልሽ አሳማኝ አይደለም በጣም የማይሆን ነገር ነው እየጠየቃት ያለው ግን የምትወደውና አብራው መቀጠል የምትፈልገው አይነት ሰው ነው እዚህ ላይ ተሳስቷል በቃ አልፈልግም ስለዚህ መቋቋም አልቻለም በማታቆም ምክንያትና ከኔና ከስራሽ መረጫ አላት ልክ እንኳን ባይሆን ውሳኔዋን ማሳወቅ አለባት ልክ ባይሆንም ነገም ከነገወዲያ ደግሞ ሌላ አጣብቂኞች ይዞብኝ ይመጣል ብዬ ስለማስብ እንደራሴ ስለሆነ ቆና ታሪኩን ነው ማየው ስለዚህ እዚህ ጋር ትምርት ሌሰን ልሰጠው ይገባል ሁሉንም የጠየቀውን ጥያቄ እንዳለ እሱ እንደዚህ አርጊ ያለ ራሱን ያወዳደረ ከብርቱካኑም ከሙዙም ከልጣጩ ምናምን ጋር ያወዳደር ከሆነ ፍለፊቴ ስላየሁት ነው ነገም ሌላ ነገር ስለሆነ ካሁኑ ማልደራደርባቸው መስመሮች እንዳሉ አግባብ ያሉነ ጥያቄዎችን ሲያመጣ ደግሞ ማትደራደሪበት መንገድ ስራሽ አይደለም አጠያይቁ አነጋገሩ ልክህን ወቅ የሚለው ነገር ላይ ኮንትሮል የተደረገ ስለመሰለሽ ነው አይ ቲንክ አሁን እንደዚህ ለምን መሰለ ብዙ ወንዶች አሁን በኢትዮጵያ አኗኗር ብዙ ሴቶችን ካገቡ በኋላ መጀመሪያ ላይ ይቅርታ ከማግባታቸው በፊት ብዙ ነገሮቻቸውን ያሳያሉ ትዳር ሲገባ ይስተካከላል ተብሎ በቸልታ ይታለፉና ትዳር ውስጥ ከመጣ በኋላ ብዙ ችግሮች ያመጡ በጣም ያድጋል እንጂ ያን ነገር አክሰፕት አድርገው ኢትስ ኦኬ ብለ የተቀበልከውን ነገር ትዳር ውስጥ ደግሞ ሌላ ሲባባስ ሲመጣ መቀበል ያቀተና ልጆች ከፈሩ ብዙ ነገር ከመጣ በኋላ ትዳሩ ይበጠበጣል ስለዚህ ማትስማማበት እዚህ ጋር ሴትዮዋ ባይጎሮብጣት ኖሮ ስራ መልቀቋን ሲምፕሊ የምትለቀውና ቤት ቁጭ ማለት የምትፈልግ ቢሆን ኖሮ ወደኛ ጋር ሐሳብ ጠይቃም አትመጣም ባሏ ልክ እዚህ ጋር ስራውን አቁሚ ሲላት እሺ በቃ የኔ ፍቅር ችግር የለውም ካንተ አይበልጥብኝ ምናምን ብላ አቁማ ተቀመጥ ነበር ግን ያሰራት ነገሮች አሉ እሱም ስለሚጠይቃት ነው እንዴት ላድርግ ግራ ገባኝ ጨነቀኝ ብላ የመጣችው የሆነ በጣም ከባድ አጣብቂኝ ስለሆነባት ነው ትምርት አስተምሮኛል እንደዚህ አርጎኛል መልካም ሰው ነው ስራም ማስቀጥሮኛል ያለች ያመጣቻቸው እሱ ያደረገላትን ነገሮች ነው እንጂ መልቀቄ እኔ ማምንበታለሁ እንደዛ ብላ ማሰባ ስተት ነው ባይዘው ስለማጣ ምናምንም ብቻ አይደለም የመጀመሪያው ነገር ባለ ታሪካችን የሆነ ነገር ስለተደረገልሽ የፍቅር አጋራሽን የምትመርጭ ከሆነ which strong በጣም ውለታ ስለተዋለልሽ የፍቅር አጋራሽን መርጠሽ ለትዳር አትሄጂም ውለታ ከሆነ ለፍቅር ብሎ ካደረገውና ስለሚወደኝ ነው ብለሽ ካሰብሽው ያ የጊፍት ነው ስጦታ ነው በረከት ነው ያላስተዋልከውን ነገር ልንገርህ ነው ዋሊ ያላስተዋልከውን ነገር ደግሞ ሌላ ነገር ልንገርህ ታሪኩ ላይ ታስታውሱ ከሆነ የሆነ ነገር ባይኖር እሷን አይመርጧትም ነበር የኔን ፖዚሽን አይሰጧትም ነበር እያለ ነው መጠራጠር ጀምሯል ፍቅሩን ማለት ነው የሆነ ነገር አለ እዛ ጋር የሆነ ግንኙነት አለ ብሎ አስቧል በመጠራጠር ውስጥ ራሱ ትዳር ለመመስረት መሄድ በራሱ ያከባድ ነገር እኔ እኮ ያልገባኝ ነገር ማለት ነው ሁለታችሁም መመታነሱት ትዳር ውስጥ እንዳለ ሰው ልትረዱት ይገባ የነበረ ጉዳይ ነው ትዳር ውስጥ አይደሉ እንዳሉ ሰዎች እናንተ ነው ያልኩት ረቺ ልጅ ለመልስ እኮ አሰብሰብ ብላ ስለምትሰማ አትሰማ ለመልስ አትዘጋጅ ስሚ መጀመሪያ እያልኩ ያለሁት ደግማ የምትለው አንቺም የምትዩ ማትስማሚበት ጉዳይ ሲኖር ቅድምም ብየዋለሁ
አሁንም ደግመዋል። ትዳር ውስጥ እንበለው የፍቅር ግንኙነት ውስጥ ትዳር ስላልኩት ከከበዳችሁ እነዚህ ልጆች ኦልሬዲ ሽማግሌ ተልኳል፣ ተጋብተዋል በልባቸው። ፍቅር ላይ የማያስማሙ ሀሳቦች ሲመጡ አንዱ ዝቅ ብሎ ተሸንፎ ያልፋል፣ አንደኛው አግሬሲቭም ቢሆን እንኳን ማለት ነው። በዚህ ኮንቴክስት ስናየው ይሄ ስራ ጉዳይ መሀላቸው እንቅፋት ሆኗል። ባይሆን ደስ ይለን ነበር እኮ ግድ የለም ስሪ ቢላት ዋሊ ያነሳው ነው። የእብሪቱም ምን በለው ትቢቱም ምን በለው ንዴቱም ምን በለው ኢጎም ምን በለው በምንም ቋንቋ እንግለጸው ደስ ያላለው ጉዳይ አለ እዛ ቤት ውስጥ። ቀንቶም ነው በዩ ባል ደስ ስላላለው ሚስት የምትተው ነገር አለ፣ ሚስት ደስ ስላላላት ባል የሚተው ነገር አለ። ከጠብና ከመጨቆን ከምናምን ጋራ ለምን እንዳያያዛችሁት አይገባኝም። አስተካክለው መጨቆን አይደለም ኖ የመጨቆን ለምን ያዛታል እኮ ነው ያላችሁት። መታዘዝ የሚባለው ነገር ትዳር ውስጥ በጣም ተገቢ ነገር ነው። መታዘዝ አለብሽ፣ ባልም ለሚስቱ ሚስትም ለባሏ። ፍቅር እንደዛ ነው። ፍቅር ውስጥ ስትሆኚ ታዛዥ መሆን አለ። ሁኔታው እኮ ነው የሚወስነው። ሁኔታው ምንም ቢሆን ካልተግባባሽ ካልተስማማሽ መጨረሻ አንዱ ሀሳብ ማሸነፍ አለ። እሱ ስራ ፈቶ እሷ ስራ እንድትተው አድርጎ ማዘዝ ነው። ይሄ ገንዘብ ጉዳይ አይደለም ማለሽ። በቃ ቅድም ተስማማን መሰለኝ። እሱ የተለመደ ሙድ እኮ ነው። በእናትህ አዲስ ነገር እኮ አይደለም። ሴቶችን ስራተይ እንደዚህ አሁን ይሄን ባለታሪክ ለማለፍ ፈልጌ አይደለም። ልጅሽም አንቺ መንከባከብ አለብሽ እንደዚህ ነው ምናምን በተለያየ ምክንያት ተፈጥሮ ከሚወዱት ስራ ራዕይ ካላቸው ነገር አሽመድምዶ ቤት ማስቀመጥ ከዛ በኋላ ደግሞ ሌላ ታሪኮችን መፈጣጠርና የሴቶችን ሞራል ይመስለኛል የቅድም ያልኩት የሴቶች መብት ትግል ምናምን ውስጥ ከገባ አምሮሽ በትክክል አትሰሚንም። የሴቶች መብት ትግል አይደለም። ወንዶች ብዙ ኢትዮጵያ ውስጥ የተለመዱ ወንዶች እያልሽናል። ሁሉ ነገር አይታዘዝም። አሁን አንተ ሁሉ ነገር እንደዚህ ስላዘዝከኝ ሁሉ ነገር ትዳር ውስጥ የሚታው ነገር አለ፣ የምትሸናነፈው ነገር አለ። ግን የምትሸናነፈው በፍቅር ነው። ገባ? አንዱ እንትን ስለሆነ አግሬሲቭ ስለሆነ ወይ ደግሞ ስላስፈራራኝ አይደለም። በእናትሽ ፍቅርዬ ደስ አይለኝም ይሄ ነገር ሰላም እየነሳኝ ነው ምናም ብሎ በፍጹም ትህትና ተስማምቼ ማረገው ነገርና ይሄንን ካላረግሽ አጣሻለሁ ትቼሽ ሄዳለሁ። ኢየሱስ ፍቅር ቀላል ነው እንዴ? ማለት እንደ ይሄንን ነገር ስላልተውክለት ጥሎኝ መሄድ ከሆነ ነገስ በሆነ ምክንያት ይሄን ነገር አላሟላሽም ይሄ ነገር ጎደለ ብሎ ጥሎኝ እንደማይሄድ በምን አውቃለሁ? እሱ ያለበትን ስሜት ነው አይ ቲንክ እሱ ያለበትን ስሜት ነው። እሱም the same thing ቢጠይቅ ምንድነው የምትይው? እኔ አሁን አንድ ነገር ለኔ መሆን ካቃተሽ ነገ ሌላስ ነገር ብትሆኚ ምናምን ቢላት እኮ ተመሳሳይ ጥያቄ ነው የሚጠይቅ። መሆንለት አንደኛ ነገር ይሄ ሰውዬ ራሱ ልቀቂ የሚልበት ምክንያትም ትክክል አይደለም። ወንዱን የተረዳችሁት አይመስለኝም። የሆነ ጠግቦ ጎልፍቶት ምናምን ደልቶት አይደለም እዚህ ደረጃ ላይ የደረሰው። ጎልፍቶት ምንድነው? ይባላቀው የሆነ ንዴትሽ ከአቅም በላይ ሲሆን ሊሆን ገንፍሎ ማለት ገንፍሎ በቃ ገንፍሎ ሀሳቡ ያው ነው። አስጠፋሽ ነው ምድርላችሁ የነበረ አልተረዳችሁትም። እሱ ለምን መሰለሽ ይሄ ሰውዬ ስለማይወዳት ሊያዛት ስለፈለገ አይመስለኝም። ወንድ ልጅ ሲጀምር ፍቅር ኢሞሽናል ፉልፊልመንት ነው አይደለም የምንፈልገው። እኔ የተሸነፍኩበት ቦታ ላይ መቆየት አልፈልግም። ጠቅልዬ መውጣት ነው የምፈልገው። ያ የተሸነፍኩበት መድረክ ላይ የግማሽ አካሌ እምላት ሴት ኢንቮልቭ የምታደርግ ከሆነ ቀኑን ማታም ስለዛ ነገር ነው ማሰበው፣ ስለዛ መስሪያ ቤት ነው ማሰበው። አትውጪ አትስሪ እያለ አይደለም ኮንትሮል እያደረጋት ያለው። ምንም ከኮንትሮል ከማድረግ ጋር የሚያያዝ ነገር አይደለም እያላት ያለው። ያ የምትሄጂበት የአንቺ የሥራ ቦታ አንቺ ሻይን የምታረጊበት ቦታ ወይም አንቺ ምግባችን የምታመጭበት ቦታ ልክ አይደለም ለኔ። ሲጀመር ያስቀጠራት እሱ ነው አይደል? የዛኔ ጥሩ መስሪያ ቤት ነው የተሻለ ይከፍላል ምናምን ብሎ አስቀጥሯት ነበር። ብዙ ነገር ተከስቷል። ልክ አይደለም ስለዚህ ታይ ነው እያላት ያለው። ለሱ ስላልተመቸው ማለት ነው እኮ ስላልተመቸው ራሱ ምቾት በቀን ለመዘከር ኢሞሽናል ፉልፊልመንት ማለት ነው። እሱ ትክክለኛ አፍቃሪ ከሆነ የሷንስ ስሜት ለምንድን ነው ያልጠበቀላት? እንዲህ ብላት ዛሬ አሁን ነገ እንደዚህ ታስባለች እንደዚህ ትጎዳለች የሷን ስሜት ከመጠበቅ የሚለው ነገር ለምን የሱ ብቻ እንዲጠበቅ ፈለጋችሁ እናንተ? ቢካዝ ወንድ ስለሆናችሁ የሆነ ሀሳብ በጣም ችግር ያለበት ነው። የጾታ ጉዳይ ላይ ያለች አይ
ክብራችን እንደዚህ የተሸነፍኩበት ቦታ አልቆይም ገለመሌ ቅብርጥስ ያለ ኤግዛክትሊ እሷም ደግሞ እንደዛ አይነት ስሜት ቢኖራት አሁን እንደዚህ ከሆነ የምናወራው ልካችንን ከሆነ የምናወራው እሷም ችግር ውስጥ ያለችበት ቦታ ካለ እኔ አልገኝም። የትዳር ትርጉሙ ምንድነው? የፍቅር ትርጉሙ ምንድነው? እሷን እኔ የሆነ ቦታ የምሰራበት ቦታ የማይመቻት ከሆነ ያን ስራ አቆማለሁ፣ ግዴታዬ ነው። የእሷን ስሜት ኢሞሽናል ፉልፊል እንደፈለገ ትዳሩ ላይ ችግር የለበትም። ይሄ ስራ ትዳሩ ላይ ችግር የሚያመጣ አይደለም። ይሄ ስራ አይደለም ችግሩ እናንተ ጋር ያዩ ያለሁት ችግሩ እንዴት ተቆጣጣራት ነው። እየተቆጣጣራት አይደለም። የማይመቸው ቦታ ላይ የምትውል ከሆነ ወይ አቁሚ ማለት አልተመቸኝም ማለት ካለዛ ደግሞ ምርጫ ይሰጣታል። እሷም የማይመቸው ቦታ የማይመቻት ቦታ የምትውል ከሆነ ይሄ ቦታ አልተመቸኝም ወይ አቁም ብላ ቁርጥ ልትነግረኝ ይገባል። ሌላ መስሪያ ቤት ገባች የሆነ ሰው አስተያየቱ ከቢሮ ስትወጣ ይቻላል አይነው ደስ አላለኝም ለቀሽ ደግሞ ይመጣል። ታሪክ የተሰጠን ቆይ የሷ ነው አይደለ? በሷ ቦታ ብትሆን ምን ታረጋላችሁ ነው፣ እኔም ብትሆኑ ምን ታረጋላችሁ ነው የተባልነው። ምን እናገረው ለሷ ነው። እሷ ነች እንግዲህ ምረጭ የተባለችው። እሱስ እንግዲህ ማለት አልነበረበትም ወይ ደግሞ እንዳላችሁት ስማርት አይደለም ምናምን። እሺ ግን የሷን ነገር ጊዜም ራሱን ከሚያወዳድር ሰው ጋር መኖር በጣም ከባድ ነው። ይሄ ለህይወቷ ዘመን ትልቅ ቻሌንጅ ሊሆንባት ይችላል እንዴ። ምክንያቱም ከሁሉም ነገር ጋር እንዴት ሲጀመር ከስራ ከሆነ ነገር ጋር አወዳድሮ እኔ እኮ ዝም ብለሽ ልቀቂ ምናምን ቢላት ሐሳቡን ቢያቀርብ ምንም ችግር የለውም እኮ ጤናማ ነው። ጤናማ ያልሆነው ግን ያለበለዚያ ግን እኔና አንቺ እንለያያለን ማለቱ ነው። ስለዚህ የኔና እሱ ግንኙነት ለኔ ደግሞ አንደርስታንድ ያደረጋችሁበት መንገድ ነው እንጂ እንደዛ አይደለም። ሀፕን ያደረገው ራሱ ምንድነው ያለው? እየሄድሽ እዛ ስራ በዋልሽ ቁጥር ለኔ ጋር ጥሩ ስሜት አይመጣም። ወይ ስራው መልቀቅ አለብሽ ወይ ከኔ ጋር ማቆም አለብሽ። ፌር የሆነ ነገር እኮ ታላረገች መጣ ስለ ስራ ቦታው ነገር እየነገረችው ወይ ጭንቅላቱን አላጦዘችውም እኮ ይሰውዬ ገና ለገና ቅድም አዚቲ እንደውም ታሪኩ ላይ እኮ በደንብ ነገረችን ጨመረችልን። ምን አለች? ኢቭን አሁን እንዴት ለሷ እድገት ሰጧት የሚል ጥርጣሬና ጥያቄ ውስጥ ራሱ ገብቷል ይሄ ሰውዬ። በእድገቷ መደሰት ይሄ እኮ ነው ትልቁ ፖይንት። የሷ ስራ መሄድ ሰላም ነስቶታል። ኢሞሽናል የሆነ ምንድነው ማኒፑሌሽን ይፈጥርበታል። በየቀኑ ተነስታ ስትሄድ እሱን ካለበት የአስተሳሰብ ካለበት ጤናማ የሆነ ስታተስ ዝቅ እያደረገው ነው። ለዛ እኮ ነው ማቆም ያለባት። ስለዚህ ሁሉ ነገር ትታ ለሰላም ዘብ ትቆም እያልክ ነው። ሰላም ዘብ ትቆም ለሱ መቆም አለባት። እሱ ነው ፖይንቴ ከመጀመሪያው ጀምሮ። እሱ ለሷ ስሜት መቆም አለበት። እሱ ለምንድን ነው ለሷ ስሜት ያልተጨነቀው? እሺ ካቅሙ በላይ ነው አሁን የተፈጠረው ነገር። ካቅሙ በላይ የሆነበት እልህ እኮ ነው። ለመጣሽልኝ ቃል እልህ ነው ያዘው ይሄ ሰውዬ። ለምን እዚህ ቦታ ላይ አያት አለው? ለምን ከነዚህ ሰዎች ጋር ትሆናለች? ለምን እንደዚህ ትላለች ነው እንጂ ይሄ እኮ ሌላ ነገር አይደለም። እልህ ይዞታል። እዛ ጋር እንዳሰበው ሂዶ አላሸነፈም፣ አልተሳካለትም፣ ተሸንፈዋል። ስለዚህ ደግሞ ፖዚሽኑን የኔን ፖዚሽን ሰጥተዋታል። ለምን እልህ ይጋባል? እሺ ተጋባ እኮ በቃ እሱ እኮ ጨረሰ እኮ በቃ እዚህ ጋር ደረሰ። ጨረሰ። ልክ አይደለም አላችሁ፣ ስቱፒድ ነው ብላችኋል፣ ስማርትም አይደለም ባሉ ምንም ችግር የለም። እዚህ ጋር ደረሰ። አሁን መጨረሻው ፖይንት ላይ ነው፣ ፒክ ፖይንት ላይ ነው ያለ ነው። ይሄ ሰውዬ የነገረሽ ነገር ሰላም አይሰማኝም ሲልሽ እኔ ብሆን ነው እያልኩ ያለሁት። እኔ ብሆን ይሁንልሽ ምን የሚባል ነገር አለ። እጅግ አብልጠሽ ለምትወጂው ነገር አነስ ያለ ፍቅር ያለሽን ነገር ትታያለሽ። ይሄኛው ፍቅር ትዳር እሱ ሲያነጻጽርልሽ እኔ አሁን እውነት ለመናገር የራሴን ህይወት ልንገርሽ። የምወደው ነገር አለ ተመሳሳይ ይመስለኛል። እኛ ሙያ ላይ አንድ ሙያ ላይ ስላለን ማለት ነው አርትን እንወደዋለን አይደል? የኔ ህይወት እውነት ለመናገር ኢትዮጵያ ውስጥ በጣም ልዩ ውበት አለው ለኔ እንደ ፈጠራ ሰው ገባሽ? የትኛውም ክልል ከተማ ላይ ሜጄ ብቀመጥ ጻፍ የሚለኝ ስሜት አለኝ። አገሬ ላይ ሲሆን እምወደው ሙያ እዛ ነው። እምወዳቸው የሙያ አጋሮች ያሉት እዛ ነው። ስቱዲዮ ያለው እዛ ነው። እዚህ ብዙ ነገሮች እንሞክራለን፣ ግን እዛ ያለው ነገር ለኛ ይበልጣል፣ ዋጋ አለው። ግንስ ያኛውን የምንወደውን ነገር ትተን ለምናፈቅረው ቫልዩ ሰተን እንቀመጣለን። እዚህ እየወጣን እየገባንም ቢሆን እየሄድን እየሞከርንም ቢሆን እየታገልን ለምንድነው ግን ተብለህ ነው እንዴ? ሚስትተው እዛ ቦታ እንዳትሄድ ተብለህ ነው? እሱ ነው አሁን እናንተ ችግር ታይ ስላላት ነው የሚለው እኮ አይደለም። ችግር ሰላም ሐሳቡ ነው። ሐሳቡ ነው ያስምኝ። እኔ እያልኩ ያለሁት ለምናፈቅረው ነገር ስንል ለሚበልጠው ነገር ስንል አሁን እሱ ልህ ውስጥ ገባ ተላላችሁ እንጂ
እልህ ውስጥ እንድትገባ ነው እየመከራችሁት ያለው። እንዲህ ስላደረገች ምናምን የሚል እልህ ውስጥ ንዴት ውስጥ መገባት የለበትም። ለምወዳቸው ልጆቼ ስል ለምወዳት ባለቤቴ ስል እኔ የምወደውን ሙያ በተወሰነ መልኩ ቀዝቀዝ እያደረኩት በሚችለው እየታገልኩኝ እኖራለሁ። ሁላችንም ነው የምናደርገው። ይሄንን እናደርገዋለን። ለምን ሙሉ በሙሉ አትተውም? በተወሰነ መልኩ መንቀሳቀስ መስራት ስላልቻልክ ገብተህ እየወጣህም ቢሆን የምትንቀሳቀስ ስለሆነ ነው እንጂ ሙሉ በሙሉ እጅና እግርን አጣጥፈህ እንደዚህ ከሆነ ተውሃለሁ ወደዚህ ሙያ የምትቀጥል ከሆነ እኔ እናንተ እንለያያለን ብትባል ምንድነው የምትወስነው? እየነገርኩሽ እንዴ ከሷ ይበልጥብኛል እንዴ? ነው ከልጆቼ ይበልጣል? ኢማጂን ኖ አሁን ሴትና ወንድ ስላደረግሽው ነው ሆነውን ነገር አናውራ ፍፄ። ሴትና ወንድ የሚለው ነገር አልተጋቡም። አንተ ስለ ትዳር ስለ ልጆች ቤተሰብ መስርተሃል፣ ስለሱ ነው የምታወራኛለህ። ትዳር ምንድነው? ትዳር ማለት መዋደድ ነው። ውስጥ እያለ ልትጋባ ደርሰህ በነገራችን ላይ ኦል ኦፍ ሰደን በሆነ ምክንያት ተነስታ ከዚህ በኋላ በዚህ ሙያ እንድትቀጥል አልፈልግም፣ የምትቀጥል ከሆነ ከኔ ጋር አትሆንም፣ እኔን ታጣኛለህ፣ ከሙያና ከኔ ምረጥ ብትባል ነው ምንድነው ባላንስ ምታረጋው? ፍፄ አሁን የሷን ጥያቄ ባይዘው ሙያ አይደለም እየተባለ ያለው የሆነ ፕሮጀክት ጀምሮ ያን ፕሮጀክት ተው ይሄን ፊልም ተው አብረው የሚሰሩት ሰዎች ደስ አላሉኝምና ሌላ ስራ አንተ ልጅ ችግር ልክ ስትጠይቀኝ ለመመለስ የምትተጋው ነገር ልመልስላት እና እኔ ከለ ጥያቄው አትመጣኝ አልመጣት ነው በህይወት ያለው በህይወት እኔ ምን አውቃለሁ? ምን ነበር ጥያቄ? እስኪ መልስልኝ። ጥያቄዋ ይሄንን ሙያ ተው የሚል አይደለም። እዚህ ታሪክ ውስጥ ሙያሽን ተይ አይደለም ያላት። ይሄን መስሪያ ቤት ከኔ ጋር ጠብ ውስጥ ስላሉ እየረበሸኝ ነው። በቃ ሌላውን ተውት። መስሪያ ቤቱ ቁሩቁ ምናምን ይሄ የሴት የወንድ ጉዳይ የሚለውን እንተውና በቃ እየረበሸኝ ነው የሚለውን ሐሳብ እንያዘው። መረበሹን እንየው። ከጠበኞቹ ጋር ነው እየሰራች ያለችው። እሱ እንዳሰበውም ቅናትም ይኖረው ምንም ይኖረው፣ ግን የምትወጂው ሰው ኮምፈርት እያጣ መሆኑን እንኳን ብሏት ሳይላት አንብባ መረዳት አለባት። ስላላት ደግሞ መናደድም የለባትም። ተነጋግረው እዚህ ደርሰው አልተግባቡም የሚለው ነው። ሙያ አልተባለም። እኔ ሙያዬን ተው አላለችኝም። እግዚአብሔር ይመስገን ሚስትዬ። ሙያውን ማለት ሳይሆን የምሰራው ስራ ወይም አብሬያቸው የምሰራቸው ሰዎች ከነዚህ ሰዎች ጋር ባትሰራ ስትለኝ እሺ ነው የምለው። እሷን የሚረብሻት ከሆነ ከሷ ጋራ ጽንፍ የያዘ ጠብ ያለው ሰው ጋር አብሬ አልቆምም። ይረብሸኛል ምናምን ብላ አማከረች። በፍቃድ እሺ ብዬ ተዋለሁ። ሴትዮ ግን ፍቃድ ፈለግሽው ልንገርሽ፣ አዘዘችኝ፣ እታዘዛለሁ። መብት ነው። ይሄን ነው ልንችለው። ፍቅር ማለት እሱ ስለሆነ አሁን ይሄ ልጅ ቅድም ያባረው መታዘዝ መቀበል መብቱ ነው። ለዛ አይደለም ቁጭ ያልነው መብት ነው ሳይሆን አይ ቲንክ ትክክለኛው ጥያቄ ለምን ብለሽ ብትጠይቂውና ቢመልስ ነው አይደለም። ለምን መሰለ በመብቱ አልከራከርም። መታዘዝ ምክንያቱም ነው የጠየቀው። ተከራከረ አይደለም። ስለ ትዳር ነው እሱ እያወራ ያለው። እኔ ስለ ሪሌሽንሺፕ ስለ ፍቅረኝነት ነው እዚህ ጋር ስለ ታሪካችን ያለው ማለት ነው። እሱ በቃ ግትር ስላለ ለሚፈልግበት አቅጣጫ ወደፊት ሄዳለው ስላለ መብቱ ነው። ስለዚህ ላስቀይረው አልችልም። እዚህ ጋር ደግሞ ያልተረዱት ነገር ልንገርሽ፣ አንድ ነገር ያልተረዳችሁትን ነገር ልንገራችሁ። ቅድምም ጀምሮ በጣም ደጋግሜ የምለው ነገር ኢንዱስትሪው በጣም ጠባብ ነው። ያንን ስራ የሚሰሩ ሰዎች ሁሉም ኢቭን ጓደኛ ማቾች ናቸው፣ ይተዋወቃሉ። ስራ ማግኘት ያልቻለበት ምክንያት እየተነጋገሩ ስለሆነ ብዙ ነገር እንትን እያለ ስለሆነ ስራውን ማግኘት አልቻለም። አሁን ሌላ ስራ ተዘጋጅቶ ወደ ሌላ ስራ ሽፍት አድርጌ አይደለም የተዘጋጀ ነገር ኑሮ አይደለም። ምንድነው የምትሰላቸው? መሰላቸት መብቴ እኮ ነው። እየሰማሁሽ ነው። ሀሳብ እየሰጠን ያለ ነው። ከእኛም ትወስዳለች ከእናንተም ባለታሪኳ መርጣ እንድትወስድ ስለሆነ እኛ ግዴታ ከእናንተ ጋር መስማማት የለብንም። ታሪኩን እንዲያስታውሱት ነው እየተናገርኩ ያለሁት። አሁን ኢንዱስትሪው ጠባብ ስለሆነ ከየትም ስራ አገኛለሁ ብላም ስለማታስብ እኮ ተይ አቁሚ፣ እንደዚህ አይነት ትዕዛዞች ትክክል አይደሉም ነው እንጂ እኮ በትዳራችን ውስጥማ ታዘን እየኖርን ነው። ቅድም ያልከውን እኮ ታዘን እየኖርን ነው። ቅድም ጀምሮ ልሻለሁ ተስማምቻለሁኝ እኮ በምትዩ ነገር ልክ አይደለም አላችሁን። እሺ አለን፣ ልክ አይደለም። ስለዚህ ልክ ስላልሆነ ታቆም እኮ ልክ አይደለም። እኔም ቦል ልክ አይደለም ግን እሺ ትበል ነው። በቃ ይሄ ነው ያልተግባባንበት ፖይንት ይሄ ነው። ሁለት አሁን እኮ ራሱ ሾውም ቅርጹ እዚህ ጋር የሚመጡትም ታሪኮች ሁለት አስከፊ ነገሮች ሲኖሩ የተሻለውን አስከፊ መምረጥ ነው።
ወይ ከዚህ የሚል አማራጭ ሲሰጥህ ሳምባዲ አሁን ያልከው ነገር ፍቅር የሚተካ የማይተካ ስራ የሚተካ የማይተካ ብሎ ነው ያስቀመጠው። ሊትራሊ ይሄኛው ስራ ነገ ልታገኘው የምትችለው እድሜ ልኩን የማይገኝ ስራ ነው ማለት አንችልም። የትኛው ሙያ ይገኛል፣ ያስቸግርሽ ይሆናል። ስለ ስራ ነው ወይ ስለ ገንዘብ ነው ወይ ሲል አይደለም ትላላችሁ ነው ማለት ነው ብላችሁ ደግሞ እንደገና ትመጣላችሁ። ስራው አይገኝም ካላችሁ ስለ ስራውና ስለ ገንዘብ ነው እያወራችሁ ያላችሁት ማለት ነው። ስለዚህ በምርጫ ውስጥ የምትከቺኝ ከሆነ እኔ ባለታሪካችንን ልላት የምችለው ፍቅር ይበልጣል። ስራ ይገኛል ተመልሶ። በዚች ጉዳይ ውስጥ ልተጋብተሽ የምትተዩ ከሆነ ምኑን ፍቅር ሆነ? ምኑን መስዋዕትነት ተከፋፈላችሁ? ያንን እኮ ዘርዝራ የነገረችን እኮ ውለታውን ሳይሆን ለፍቅሩ የከፈለውን መስዋዕትነት ለመንገር ነው እንጂ ስራ አስቀጥርሻለሁኝና አቁም ያለኝ አላለችም እኮ። ለሷ ብዙ መስዋዕትነት የከፈለው ስለሚወዳት ትልቅ እንድትሆንለት ትልቅ ቦታ እንድትደርስ ከመፈለግ ነው። ያ ቦታ ግን እዚህ አይደለም። ከኔ ጋር እልህ የተጋቡ ሰዎች፣ ከኔ ጋር ጠብ ውስጥ ያሉ ሰዎች ፐርፐዝሊ እኔን ለማናደር ላንቺ ፕሮሞሽን ሰጡሽ። ልክም ባይሆን ያየበት መንገድ ልክም ሊሆን ይችላል። በነገራችን እሱን ለማናደር ብለውም የሰጧት ፖዚሽን ሊሆን ይችላል። አናውቅም። በዚህ ኮንቴክስት ከኔ ጎን ነው የምትቆሚው እስከነሱ ጎን አላት። ተካሰዋል እኮ እነዚህ ሰዎች። እሱን ለማናደድ ለምንድን ነው የሱን ፖዚሽን የሚሰጠው? የሱ ሰው እንደሆነች እየታወቀ እኮ ይሄ አስተሳሰቡ እኮ ነው ትክክል አይደለም እያለን ያለ ነው። ይሄንን ማሰብ አልነበረበትም ሲጀምር። የራሱን ሰው እንትን እያደረጉ እየሰጡት ከሆነ ምንድነው ለራሱ ሰው ይሄንን ፖዚሽን እየተሰጠ ከሆነ ከሱ ጋር አይደለም ችግር ያለባቸው፣ ከሐሳቡ ጋር ነበር ችግር ያለባቸው ማለት ነው። ስለዚህ ይሄንን ነው መቀበል ያለበት እንጂ ለሷ ስለተሰጠ ጎሽ በርቺ አንቺ መንገድሽን ይዘሽ ሂጂ ሌላ ስራ የምንፈልግበትን ወይም ደግሞ እነዚህን ሰዎች በልጠን የምናሳይበትን ነገር እናረጋለን ነው አስተሳሰቡ ማድረግ ያለበት እንጂ ለራሱ ለፍቅር ጓደኛው ይሄንን ተደረገ ብሎ ለምን ይናደዳል? ሌላ ችግር ከሌለበት በስተቀር ይሄንን ነው እያልኩ ያለው። ማዘዙን ያናደዳችሁ አሁን ሲጀምር ማናደድ አይደለም። አሁን እኔ በሆን ባለ ታሪኳ ላይ ብዬ አይደለም አናደደኝ ወይ እንትን አለኝ አይደለም። ሲጀምር ትክክል አይደለም የመጣበት መንገድ የነገራት መንገድ። እሱ የራሱ ነገር ይዞ ከዛ ስራ ወጥቶ ስራ ይዞ እዚህ ውስጥ እንዴት ትሆኛለሽ አይነት ነገር ቢሆን ተመካክረው ማድረግ ይችላሉ። አሁን ከዚህ ብሎ የሆነ ነገር ወስኖ ሰጥቷታል። ከሁለት አንዱን ትምረጥ ነው እኛም የሚያከራክረን የሚያጫጩኸን ነገር ሁለት ነገር ነው የሰጣት እንጂ እኔም ስራ አግኝቻለሁ እንደዚህ የሆንኩኝ ቀስ እያለን ይሄን ስራ ትለቂዋለሽ ብሎ አይደለም የመጣው። ልክ ነው። ትዳር ውስጥ ወይም ፍቅር ትዳር የሚለው ነው እያናደዳት ያለው ጓደኛዬ። ፍቅር ውስጥ እነዚህ ሰዎች ስላልተጋቡ ትላለች ደጋግማ። ፍቅር ውስጥ ሁለቱ ወገን ሙግት ውስጥ ገቡ አልኩ ቅድም ጀምሮ ምሳሌ። አንቺና ባለቤትሽ በአንድ ጉዳይ ልትስማሙ አልቻላችሁም። መጨረሻ ላይ ወይ አንቺ ወገን ያሸንፋል እሱ ትቶልሽ፣ ወይ አንቺ ትተሽለት የሱ ወገን ያሸንፋል። እግዚአብሔር አያድርስ እንዲህ አይነት አጣብቂኝ ውስጥ። ቅድም ያነሳውልሽ ምሳሌ እቺን ልጅ አልወዳትም በቃ ሳያት እናደዳለሁ። ልክ አይደለም አይደል? በቃ ሳያት ስለተናደደ ብቻ ታይልሻል ጓደኛሽ ሊኖረው ይችላል። ይሄም ሰው እኮ አለው ምክንያት እኮ እልሁም ይሁን ንዴቱም ይሁን በቃ ተካሶ ተጣላቸው ሰዎች ናቸው። ጠብም አይኖረው እኮ መጥቶ እዚህ ከዚህ ልጅ ጋር ወይም ከዚህ ሰውዬ ጋር ላይሽ አልፈልግም ሲልሽ እንዴት ምናምን ተነጋገራችሁ፣ ብዙ ተጨቃጨቃችሁ። አይ እንግዲያውስ ወይ እነሱ ምረጪ ወይ እኔን ምረጪ የሚል ንዴት ውስጥ ቢገባ ፋይናል ዲሲሽንሽ የሚሆነው ምንድነው? በምንም መንገድ ይሁን ተሳስቶም ቢሆን ምንድነው ውሳኔሽ ነው። ያ ሌላ ይሄ ሌላ ያልሽው እኮ አይደል? ቅድም ይሄንን ነው ሐሳብ ነው። አፍተር ኦል ስህተትም ቢሆን ከመወደው ሰው ጎን ቆማለሁ ነው እኔ እያልኩ ያለሁት። ይሄም ልጅ የሚለው እሱ ነው። እኛ ያደረገው ነገር ልክ ነው እያልን አይደለም። በተሳሳተበትም ሲቹዌሽን ቢሆን ምንድነው የምትወስኚው ነው እኮ ፍፄኔም እኮ ካንተ ታፈርሻለሽ ትዳርሽን መስማማበት ነገር ምንድነው? ሁሉም ሰው ትዳር ውስጥ ሲኖር ሪሌሽንሺፕ ውስጥም ይሁን በፍቅርና በመፈቃቀር ብዙ ነገሮችን ይተዋል። አንዱ ለአንዱ ሁላችንም ብዙ ነገሮችን ትተን መተናል። እዚህ ጋር ግን ይሄ ኦርደር ነው እየተደረገ ያለው። አንዳንዴ ደግሞ ማታሳልፋቸው ማትሻገራቸው ለነገ ስጋት ስለሚተውብህ ማትሰጣቸው ድንበሮች አሉ። እሱ ነገር ደግሞ ትክክል አይደለም። ካሁኑ ሼፕ ካልተደረገ ህይወት ላይ ነገም የተለያየ ነገሮች ሊገጥም ይችላል። ስለዚህ ይሄን ነገር ካሁኑ ማስተካከል አለባት። የሆነ
እድሜ ልኩን በራሱ ማስፈራራት የለበትም። ፍቅር የጋራ አይደለም ወይ? ያላቸው ስሜት አንድ አይደለም ወይ? ለምንድነው እንደዚህ ከሆነ እኔ ተዋለው ይሄንን ውሳኔ ለራሷ ቢተውላት ምን ችግር አለ እንጂ ባሌ ኮንፈርት የማይሰጠው ቦታ ላይ እሱ ድብን የሚያደርገው ቦታ ላይ እኮ መገኘትም መቆየትም እኮ ምርጫ አይደለም። ግን ለራሴ እኔም ሰው ነኝ አይደለ? ብቁ ሰው ነኝ። ቆሜ መሄድ ሰው እስከሆንኩ ድረስ በስነ ስርዓት ባስተሳሰብ ነው ያልኩት። እኔ በእግር ምናምን መቆሙ መሄድ ሳይሆን እስከቻልኩኝ ድረስ አማራጮችን አይቼ በራሴ እንደወስን ነው እንጂ ማድረግ ያለበት ይሄንን ካልተውሽ እንደዚህ እልህ ማገባባት። ቀድም አንተ እልህ አገባባችሁ ያልከው እሱ ነው እልህ ያገባባት ያለው። ይሄንን ካላረግሽ እንደዚህ ሆናለሁ ይሆነ እንደ ቀላል ነገር ይሄንን የሚያክል ፍቅር መስዋዕት የከፈለላትን ነገር እቺን አሁን እንደዚህ አሁን ካላደረግሽ እኔ ትቼሽ ሄዳለሁ እኔን ታጫለሽ ብሎ አጣብቂኝ ውስጥ መክተቱ አያስፈልግም። ከዚህ ፖይንት በኋላ ስላለው ነው የማወራው። ተመካከርሽ ምናልሽ ምናምን መግባባት ውስጥ አልደረሽም። በቃ እነዚህ ባለ ታሪኮች ካሉበት ከዚህ በኋላ ስላለው እንወያይ ነው። አሁንም ደግሜ የምጠይቃችሁ እዚህ ደርሰዋል። አሁን ባልሽው አንቺና ባለቤትሽ በሆነ ጉዳይ ተከራከራችሁ፣ ልክ አይደለም እሱ። በቃ መጨረሻ ላይ እልህ ይዞት በቃ ይሄን ካላደረግሽ ሞቼ ይገኛለሁ ቢልሽ ጥለሽው ትሄጃለሽ ወይንስ ደግሞ ልክ ሰዎች ጋር ልቀመጥም ምን ሁሉንም ነገር ራሳቸውን እየከተቱ ይሄንን ካልመረጥሽ እንዲሆናል ሁሌ ራሳቸውን እንደ ትልቅ ነገር አይተው ማለት ነው። አይ እዚህ ላይ መታዘዜም በዚህ አይደለም የሚፈትነው። እንደዚህ ካላደረግሽ እንደዚህ ያደርጋለሁ እንደዚህ ብሎ አይደለም የሚፈትነው። በፍቅርና በትህትና ነው ልንግባባ የምንችለው። አሁን እኮ ግን የተናገርሽው ነገር መልሰሽ እያፈረሽ ነው። መጀመሪያ ምን አልሽ መሰለሽ ስትጀምሪ ንግግርሽን ፍቅር ማለት የሁለታችንን ስሜት መጠባበቅ ነው የሚል ነገር ተናገርሽ አይደል? ከዛ ደግሞ አሁን በዚህኛው ታሪክ ደግሞ ይሄኛው ሰውዬ ስሜቱ እየተጠበቀለት አይደለም አይደል? አሳማኝ አይደለም ስሜቱ ያልተጠበቀበት ምክንያት ለኔ አሳማኝ አይደለም። ለሱ ግን ምንድነው ለባለ ታሪኩ አሳማኝ ስላልሆነ ነው ለፍርድ የመጣችው። እዚህ ጋር ሐሳብ ለመቀበል አዚዝም ምንድነው ያለችው? ይሄ ሰውዬ በዚህ ምክንያት ሊበሳጭ አይችልም ብላለች አይደል? ሁላችንም ለራሳችን ስሜት ኢንታይትልድ ነን። ያሳለፍንበት ስሜታችን አንደርስታንድ የምናደርግበት መንገድ ስላለ ማለት ነው። ስለዚህ ወን ነገር ሃፕን ሲያደርግ መጥቼ እንዴት እንደዚህ ተሰማሽ ልልሽ አልችልም። የራስሽ ምክንያት አለሽ እንዲሰማሽ ያደረገው። ለኔ በቂ ምክንያት አለው እንደ ወንድም ስለማስበው የስራውን ዓለም የማይበት ፐርስፔክቲቭ ከሱ ጋር ማች ስለሚያደርግ እሺ ሰውዬ በቂ ምክንያት የለውም ለመበሳጨት። ቅድምም ደግሞ ፍፄም እንዳለው በቃ የሆነችን ሴት ጓደኛሽን አልወደዳትም፣ በቂ ምክንያት የለውም። ስራውንም አልወደደውም መሄዷን፣ በቂ ምክንያት የለውም። አንቺ ደግሞ መጀመሪያ ላይ ምን ብለሻል? ስሜታችንን መጠባበቅ አለብን። ፓርትነርሺፕ ማለት መጠባበቅ ነው። ስሜትን ኢሞሽናል ፉልፊልመንት ላለው ከቅድም ጀምሮ ያ ከሆነ ጎሉ ይሄኛውን ላይ ለምንድነው ኦኬ በቃ አልወደድከውም ስሜትን እጠብቃለሁ ብለሽ ስራውን ማታየው? አንደኛ የኔ ስሜትም እኩል መጠበቅ አለበት ነው እያልኩ ያለው። ለምንድነው በሱ በመለያየትና ባለመለያየት ውስጥ ለምንድነው አጣብቂኝ ውስጥ የሚከተኝ? ራሴ የባሌን ስሜት የሱ የሚሰማውን ነገር አመዛዝኜ የመወሰን ራሴ ጋር ያለው ስልጣን በግድ ግን እጅ ጠምዝዞ ቆይ አሁን እኮ በታሪክ ውስጥ እናውራ ነው ቆይ ለምንድነው እንዴ እያስገደዳት ነው በነገር ላይ? እሺ አልሆነም በቃ እዚህ ደረሱ ነው እኮ አሁን እኮ የምትዩ እኮ ልክ እኮ ነው። ባልና ሚስት ወይም የፍቅር አጋሮች እኩል ይሆኑ ነው። አሁንም ደግሞ የሚልሽ ስሜት እሱን መጠበቅ አለብሽ፣ አንቺን መጠበቅ አለብሽ። ካልሆነ ሌላ ኦፕሽን ካልመጣ አለ እኮ ህይወት ውስጥ እኮ እንደዚህ ተጣጣብቂኝ ውስጥ ይኸውልህ እናንተም ወንድ ስለሆነ ብቻ ያለው ይከበርለት አይነት ነው እኮ አሁን ዝም ብዬ ሳዳም ካልሆነ ደግሞ ለፍቅራቸው ሆነ እንደዛ ነው ያላሻላችሁ ለምንድን ነው እንደዛ ያሰባችሁ? እንደንትን ካላሳያችሁ ደግሞ አንዴ ላውራ። አይ የወንድ የሴት ጉዳይ ለምን አረጋችሁ? ካልሆነ አማራጩ ትክክል አይደለም ነው እኛ እያለን ያለ ነው። የሰጣት አማራጭ ትክክል አይደለም እንዳልከው ተነታረኩ ተነጋገሩ ምናምን መጣ። እዛ ጋር ሲመጣ ለምን ይሄንን አማራጭ ሰጣት? ስራሽን ወይኔን ለምን ይሆናል? ሌላ አማራጭ ለምን አልፈለጉም? በጋራ ሆነው ይሄንን ስራ ለጊዜያዊ የሰሩ ሌላ ስራ ፈልገው አብረው የሚተውበትን ነገር ለምን አልተነጋገሩም? ለምን አማራጭ ሰጣት? የኔ ብቻ ይደመጥ ለምን ይሆናል ነው እሱን እኮ ስቴጅ አልፈው እዚህ ጋር ደርሰው ቦታው ላይ ደርሰው ሲነጋገሩ ወይ ይሄንታይ ከሚሆን እዛ ድረስ የመጡበትን እሷም ደግሞ የነገረችው ነገር ስራውን የማታውበትን ነገር ተነጋግረው ነው አንተ እንደምትለው የመጡት። ልክ መተው የሆነ ቦታ ላይ ሲደርሱ ወይ ታዩ ወይ ይሄንን መረጪ ከሚል አብረው ለምን የሆነ ነገር እንዲፈልጉ አላደረገም እኮ። አሁን እሱን ጥያቄ ነው ይሄንን ነው እኮ ያልኩት። አብረው ለመፈለግ የሚያስችል
ስቴቢሊቲ የለውም፣ ኢሞሽናል ስቴቢሊቲ የለውም። በቃ አቁም ያለ አልወደደውም፣ ከአቅሙ በላይ አይደለም አልሽ እኮ በቃ እኛም ተስማማን እኮ ባልሆነበት ሁኔታ ትሸነፍ፣ በቃ ትሸነፍ፣ ግን ነገ ያሰጋል እንደዚህ አይደለም ትሸነፍ። ምክንያቱም እጇ ላይ ያለው የመወሰን እጇ ላይ ያለው እሷ ላይ ነው። ትዳሩን የመጠበቅ ያለመጠበቅ ፊውቸሪቲያቸውን አብረው የመሆን ያለመሆናቸው የኳሷ እጇ ላይ ነው ያለው፣ የሷ ላይ ነው፣ የሷ ውሳኔ ላይ ነው። አይደለም ፍሊፕ አድርገ ነው ወንዱ ቢሆንና ማቆም ያለበት ወንዱ ቢሆን ይሸነፍ፣ መሸነፍ ያለበት መሸነፍ አለባቸው። ቅድም እሱ እንዳለው ፍቅር የሚባለው ነገር ስለሆነ ማለት በማንም ይሁን ሌላ አማራጭ መፈለግ እየተቻለ ለምንድን ነው አቁሚ ካላቆምሽ እኔና አንቺ አብረን መሆን አንችልም አይነት ምርጫም ይሆናል ስላልቻለ አብረው እየሰራች አሁን የጠበቃትን ያህል እየሰራች ሌላ ስራ ፈልገው አብረው በቃ ይሄ ተገኝቷል ብሎ ወደዛ ስራ ሽፍት ለማድረግ ለምን አልተፈለገም ነው? አሁን እኮ ሌላ አማራጭ ለምን አይፈልግም? ቢሆን ደስ ይለናል እኮ እሷ የሰጠችን ታሪክ ይሄ ነው። ወይ ከግራ ወይ ከቀኝ ስቶሪ እኛ ሲጀመር ለውይይት የሚያስቀምጠን እሱ ነው። ከሁለቱ ውጭ አማራጭ የላትም ነው እኮ በቃ አለቀ። ስለዚህ ትክክል አይደለም ነው ይሄንን ደግሞ እያለን ያለው አስቀመጠ። ዳስዋ የምጠይቀው ስራው ነው የሚበልጠው በዚህ ሁኔታ ወይስ ፍቅር ነው የሚበልጠው ብላ መወሰን ያለባት እሷ ናት። እኔ በእሷ ቦታ ብሆን ፍቅር ይበልጣል፣ ስራ ይገኛል። ይሄ እዚህ ድረስ የተደረሰ ሽምግልና ድረስ የደረሰ ፍቅር ለአመታት አብሮ የቆዩ አስተምሯታል እኮ ያልነው እኮ አመታቱን ይገልጻል ቢያንስ ሲማሩ እሱ እንግዲህ እንዳላችሁት ከኮሌጅ አብረው ነበሩ። ከኮሌጅ አልፈው ተመርቀው እንደገና ሌላ ትምህርት ሁሉ እስኪሄዱ ስንት አመታት ነው ያለፈው? በዚህ ውስጥ የመጀመሪያ ዲግሪ ምናልባት 4 አመት፣ በሱ ላይ እንደገና ማስተርሷን ስትሰራ 2 አመት፣ በትንሹ 6 አመት ሙሉ አብረው የቆዩ የጸኑ ፍቅረኛሞች ናቸው። ወደ ትዳር ለመግባት ሽምግልና የተላከበት ህይወት ውስጥ ያሉን ሰዎች ዝም ብሎ እሱ ውስጥ ስለገባ በቃ ቃሉቶ ተሸረሸረ በለኝቱ የበዛው እምነቱ ተሸረሸረ። ምክንያቱም ሌላ ነገር ባይኖር ብሎ ሁሉ ጠረጠራት ልጅ። ሌላ ነገር ባይኖር ማለት የፍቅር ግንኙነት አለች ሳይሆን እኔን ለማናደድ ሆን ብለው እኔ ላይ ሌላ ሴራ ያሴሩ ካልሆነ በስተቀር ሊሆን ይችላል። በዚህ ሁኔታ ውስጥ የሆነ ሚዛን ላይ አስቀምጥ ብትይ ስራ ይመጣል ይሄዳል። ፕሮፌሽንሽን ተዩ ምትወጁ ሙያ ከእንግዲህ በኋላ እንዳትሰሪ አላላትም። ትተን ተቀምጠናል የምንወደው ሙያ። በነገራችን ላይ እንኳን አይደለም ስራ የሆነ መስሪያ ቤት መተው አይደለም የምትወጁን ሙያ ያዛ አድርገሽ ለምትወጃቸው ስትይ ትታያለሽ። ታዘን አይደለም እኔ ባሪ ታይና ቁጭ ብሎኝ አይደለም በፍቅር ነው እኮ በፍቅር ለቤተሰብ መክፈል ያለብኝ መስዋዕትነት ነው ብዬ ስላሰብኩኝ እየሆንን ነው። ምንድነው የቸገራችሁ? ለፍቅር ነው የምትታዘዘው ሁኔታ ለምርጫ አይደለም የምትታዘዘው በፍቅር ነው የምትታዘዘው። ፍቅረኛዋን የትዳር አጋዋን ስሜት ደም የሚያፈላ ነገር ነው። በነገር ላይ ንቀት የሚያዘለ ነው። እሺ ይሄ ጥያቄው ራሱ ልክ አይደለም። ለሁላችንም አንድ የፍቅር አጋራችሁ የትዳር አጋራችሁ እልህ ውስጥ ሲገባ ሁላችንም የምንስማማው በእልህ አይደለም የምንመልሰው አይደል? በአንዳንድ መሸነፎች ውስጥ ማሸነፍ አለ። ሰዎች ልጅ ስራውን ትልቀቅ ስንል እሱ ያለበትን እልህ በትክክለኛው መንገድ በእልህ የምትመልሰው ቢሆን ኖሮ ኖ አልፈልግም እልህ ውስጥ ተጋብታ ስራዋን ነበር የምትቀጥለው። እልህ በእልህ አይመለስም ካልን በመሸነፍ ከሆነ የሚመለሰው ስራዋን ለቃ ተሸንፋ ማሸነፍ ትችላለች ይሄን ሰውዬ። ያውም ደግሞ 6 አመት ሙሉ ስለሚወዳት ማድረግ ያለበትን ነገር ያደረገላት። አሁንም ስለውለታ ታንሳዋለች። ማንም ሰው ማያውቀው ያስተምራል። እሺ ትልቅ ነገር አይደለም። ስለሚወዳት ስለወደዳት ስላልወደዳት አይደለም ማስተማር። ማንም ሰው ማንንም ያስተምራል። ስለ እልህ እናውራ። እልህ በእልህ አይመለስም ከተባለና እሱ ውስጥ ያለው እልህ ነው ካላችሁ በእልህ ስራው መልቀቅ የለብኝም ብላ መመለስ አለበት። ወል እንደዚህ አይነት ሰው ለትዳር ይሆናል ብዬ እንደውም አላስብም ጭራሽ። እሺ ደግሞ አንደኛ በጉልበት የሆነ ነገር ካልሆነ ይዘሽ ነው ባይዘዌ እንደዚህ አይነት ሰው ይገልሻል። አንድ ሰው አንድ ስቶሪ ታሪክ ነው ማለት አንተ ደግሞ የበለጠ ደሜን እያፈላው ስለሆነ የበለጠ ቃላቶች እንድጠቀም ታረጋኛለህ እኮ እየሳኩኝ አይደለም ፈልገው አዲስ ሐሳብ ይወጣል። እውነት ለምሳሌ አንዳንድ ሰው እንደዚህ ትንኩስ እያረጋ በኋላ ስትናገር ሌላ ነገር እንዳይመጣ ነው አይደለም መሰለሽ። አንድ ገና የተፈጠረች አንድ ነገር ይዘሽ ወደፊትም ይፈጠራል እና ልፈልስፍ እንደዚህ አይባልም። የሰጋሉትን እኮ ነው መናገር ያለው። ይሄ ሰውዬ ዛሬ ይሄ ስሜት ተሰማው፣ አይ በቃ ይሄ ነገር ይቆም ካለዛ አለ ማለት
ወደፊት ይላል ማለት አይደለም። እኔ ምን ከኔ ጋር እንደዚህ አሁን ከኔ ጋር ከመከራከር ይሄ መንገድ በዚህ በኩል ብትሄጂ ያዋጣሻል ብለህ ሐሳብህን በሐሳብ ሞግት። ለምን ፐርሰናል ነገር እኛ እንከራከራለን እርስ በርስ? ለልጅቱ ሐሳብህን ሞግት በትክክል። ምን ይያል እኔም አክቹዋሊ ሐሳብሽን ነው የምፈልገው። አንተ የኔን ሐሳብ በግድ ጠምዝዘህ ለማስቀየር ነው እየሞከርክ ያለው። ስለዚህ ሐሳቡ ሃርድ ፕረስ ይባላል እሱ አይደለም። ሐሳብህን በሐሳብ አሸንፍና ባለታሪኳ መርጣቱ ሰጭ። እሺ ባለታሪካችን እንግዲህ ይሄንን ብላናለች። በጣም ተከራክረናል። አይ ዋላ ግን ሐሳብ አውጣው ውስጥ ያለው ነገር አይደለም። ተመልካቾች እውነት በዚህ ሐሳብ አይ ይበል የሆነ ነገር ይላል ምን መሰለሽ፣ ሁላችንም እንነጋገራለን። ወደ ውስጥ የሆነ ብዙ የሚሳቡ ነገሮች ያሉት ነገር ስለሆነ ጊዜም የሚበቃን አይመስልም። አይበቃንም። እሱን ነው እያልኩ ያለሁት። ተመልካቾቻችን ደግሞ በዚህ ሐሳብ ላይ ምን ትላላችሁ? እኛን በጣም እያሟገተን ነው። በዚህ ሁኔታችን ሳየው 3 ቀን ብንቀመጥ ራሱ ነገሩ የሚያልቅ አይመስለኝም እና ግዴታ ግን የሆነ ቦታ ላይ መቋጨት አለብን። ባለታሪካችንንም አይምሯ ብዙ ቦታ ላይ እንዲበተን ማድረግ አንፈልግም። እንዲሰበሰብ ሐሳቧ ነው የምንፈልገው እና እናንተ በኮሜንት አሳውቁን። ቤት ውስጥ እየተነጋገራችሁ የምር ምን ወሰናችሁ ወይም ደግሞ ከኛ የተለየ ሐሳብ ካላችሁ ደግሞ ሐሳባችሁን አሳውቁንና ባለታሪካችን የሆነ ውሳኔ እንድትወስን እናደርጋለን። አሁን ግዴታ ማጠቃለል አለብን። ይሄንን ሐሳባችንን መጠቅለል መቻል አለብንና ሁላችንም የሚሰማንን ነገር በሚመች ሁኔታ ለባለታሪካችን በሚገባት ሁኔታ እንንገራት። አይመስላችሁም? እንጂ አንጨርስ። ይሄ ነገርም ደግሞ እንትና ለካዛ ካስት ነው እንዴ? ካስት ነው አይደለም? ጌጥ ነው ማለት በምን ሰዓት እኔ ሐሳቤን ትቼ እንዴት ልብለው? ጌጥ መሰለኝ። እሺ ሐሳቡን ስጠቀልለው በእኔ በኩል ማለት ነው። እስካሁን መቼስ ብዙ ነገር አውርቻለሁ። ሐሳቤን ልጠቅልል አልጨርስ አላውቅም። የሆነ ነገር ትወስዳለች። እኔ ከምን ተነስቼ ነው ይሄ ሰውዬ ለወደፊት ለትዳር ህይወታችሁ ያሰጋል ያልኩት? ከንግግሩ ከጻፍሽልን አንቺ ካልሹ ነገር በመነሳት ነው እንደዛ ያልኩት። ምክንያቱም ይሄንን ነገር ካልተውሽ እኔን ታጭኛለሽ የሚል አጣብቂኝና አደናጋሪ የሆነ የሰውን ስሜት የሚጎዳ ነገር ውስጥ መክተት አልነበረበትም። ያ ከሆነ ደግሞ ነገ ፊውቸራችሁ ላይ ከዚህ ነገር እንደዚህ ካልሆንሽ ብሎ ይሄ የመጫን ያንቺን ሐሳብ የመጨፍለቅ ነገር ውስጥ ሊገባ ይችላል ብዬ በማሰብ ነው ይሄን ነገር በደንብ ትኩረት ሰጥተሽበት ብታዪው ይሻላል። አንዳንድ ድንበሮች መታለፍ የሌለባቸው በንግግር የሚፈቱ ይሄ እንቁልልጬ ይሄንን ከወሰድሽ ይሄንን ታመጫዋለሽ ምናምን የሚል ጨዋታው ሳንገባ እንደ ትልቅ ሰው ምንነጋገርባቸው ጉዳዮች አሉ። ስር ሳይሰዱ ትዳር ውስጥ ተገብቶ ቤተሰብ ልጅ ምናምን ሳይመሰረት ቆም ብለሽ እንድታዩ ስለፈለኩኝ ነው። ምናልባት አንቺ ከነገርሽንም አንፃር ባለቤትሽ መልካም ሰው ነው፣ ብዙ መስዋዕትነት አድርጎልሻል። ግን ውሳኔሽን ስትወስኚ ስላስተማረሽ ስራ ስላስቀጠረሽ ብለሽ አስበሽ ሳይሆን እውነት የባለቤቴ ሞራል ተጎድቷል፣ ይሄ ስራ ውስጥ በመቀጠል እሱ የሚያጣው ነገር ብዙ ነው ብለሽ የምታስቢ ከሆነ የራስሽን ውሳኔ ትወስኛለሽ። ከታሪክሽ ግን እንደነገርሽኝ በአግባቡ ራሱ የመነጋገር ፍላጎት ያሳያ አልመሰለኝም። ምክንያቱም ከባድ ነገር አይደለም። ስራ የለሽም አሁን ስራ እስከምናገኝ ድረስ ሌላ አማራጭ እስከማገኝ አንተን ከደበረህ እተወዋለሁ ግን ትንሽ ጊዜ ታገሰኝ ስራ እስከምናገኝ ብለሹ እዛ ጋር አምኖ መቀበል ነበረበት። ለጋራ ህይወት ለጋራ ኑሮ አሁን ምናየው ነው ኑሮ አይደለም። አንድም ሰው ስራ ሳይሰራ ሁለት ሰው ተቀምጦ ቀርቶ ሁሉም ሰው እየሰራ እንኳን አስቸጋሪ ስለሆነ እሱን ሚዛን ያርጎ መረዳት ያልቻለ እልሁ በልጦበት ነው። በልህ ደግሞ ቤት አይገነባም። ነገም ብዙ ሊፈርሱብሽ የሚችሉ ነገሮች ስላሉ ቆም ብለሽ እንድታዩ ነው የኔ ምክር። የኔ ሐሳብ ሁለቱ አዚዝና ቃል ያነሱትንም ነገር ኦብቪየስሊ ወንድ ፕሮቴክት አደርጋለሁ በሚል ሰበብ ኮንትሮል የማድረግ ዝንባሌ ያለው፣ ግን ያ ማለት ሁሌም ኮንትሮል የማድረግ ፍላጎት አለው ማለት አይደለም። በታሪክሽ ላይ እንደተረዳነው ከሆነ እሱ ያለበት እዛ ስራ ቦታ ስትሄጂ ምናምን ያለበት የሐሳብ አለው። የበታችነት ስሜት ሊሆን ይችላል። ብዙ አይነት ያልተመቹት ነገሮች አሉ። እኔ ታሪክሽን ስትነግሪ እንደ ቃል አላየሁትም። ብዙ አይነት ውይይቶችን አርጋቸዋል ብዬ አስባለሁ። መጨረሻ ላይ ግን ሜቢ አልቻለም። ስለዚህ እኔ ዋናው ነጥቤ ይሄን ውይይት ስናረግ ስታንድ የነበረው ላንቺም እንድታይበት የምፈልገው ፐርስፔክቲቭ የምታጭውን ሁለት ነገር ሚዛን ላይ አስቀምጭና የትኛው ይበልጥብኛል ብለሽ አስቢ። ስራው ይበልጥብኛል ወይስ ደግሞ ፍቅሩ 6 ዓመት 7 ዓመት አብሮኝ የነበረው ይበልጣል የሚለውን ቃል ያለችውን ይሄ ትዳር ላይ ከመገባቱ በፊት ባውንደሪ የሚባለውን ነገር በደንብ አምንበታለሁ። መነጋገር ያስፈልጋል። ምንድነው ሪሌሽንሺፓችሁ ሁላችን ምንም ስማማው
ግሮዝ ኦሪየንትድ መሆን አለበት፣ ተያይዛችሁ የምታድጉበት መሆን አለበት። ግን ደግሞ አንደኛው ደግሞ ዝቅ ሲል ጎንበስ ብሎ ማንሳት ያስፈልጋልና ምናልባት ይሄ ሰዓት ጎንበስ ብለሽ ከፍ የምታረጊበት ዝቅ ብለሽ አብራችሁ የምታድጉበት ጊዜ መሆን አለበት ብዬ ስለማስብ ምናልባት ስራሽን አቁመሽ ከሱ ጋር ያለውን ነገር ተጋግዛችሁ ህይወታችሁን ብታስቀጥሉ ደስ ይለኛል። ገና ለገና ኢፍ ብለሽ አስበሽ እንደዚህ ሊሆን ይችላል፣ ዛሬ እንደዚህ ካደረገ ስራዬን ባጣ ያለ ችግር የተገነባ ህይወት የለምና አብራችሁ ጥሩ ታሪክም ስላላችሁ ህይወታችሁን ብትገነቡ መልካም ነው ብዬ አስባለሁ። እሺ እኔ ለባለ ታሪካችን የምነግራት ነገር በፍቅር የሚደረግ ነገር ሁሌም ትክክል ነው ብዬ ነው የማስበው። ይሄ ሰው አሁን እልህ ላይ ነው ያለው፣ ተሸነፍኩ ባይ ሆኗል፣ ብዙ ነገር የተጎዳ ሰው ነውና በዚህ መሃል ውስጥ አንቺን አጣብቂኝ ውስጥ መክተት አለበት ብዬ ስለማላምን ነው ይሄንን ሐሳብ ሳመጣ የነበረውና ትዳር ውስጥ ሆነሽ ብዙ የምታያቸው ነገሮች ይኖራሉ። ከትዳር በፊት ግን እንደዚህ አይነት ነገሮች ቀድሞ በፍቅር የሚደረጉ ነገሮች ካልሆኑ ለወደፊቱ ህይወትሽም ጠቃሚ አይደለም ብዬ ነው የማስበው። ምክንያቱም ይሄንን ተይ ይሄንን አድርጊ የኔ ብቻ ሐሳብ ይሰማ የሚል ሰው ከሆነ ለወደፊቱም ትክክል አይደለም ብዬ ስለማስብ ነው። ግን እንደኔ እንደ ፍላጎቴ እግዚአብሔር ቢፈቅድ ቁጭ ብላችሁ ተነጋግራችሁ ሌላ ሶስተኛ አማራጭ ቢኖር ሶስተኛውን አማራጭ ብትጠቀሙ ደስ ይለኛል። የሚመጣው ቤተሰብ ይጠብቃል። አንቺ ብዙ ጊዜ የለፋሽበት ህይወትሽ ነው፣ ባለቤትሽ ወይም ደግሞ እጮኛሽ እሱም በጉጉት የሚጠብቀው አብራችሁ ለመኖር አብራችሁ ትዳር ለመመስረት የምትጠብቁበት ጊዜ ላይ እንደዚህ አይነት ጭቅጭቅ መጥቶ መሀላችሁ ክፍተት ባይፈጠር ደስ ይለኛልና ቢቻል እንደኔ የምመኘው ሶስተኛ ሐሳብ ቢኖርና በዛ ሐሳብ ብትስማሙ ብዬ አስባለሁ። ከዛ በተረፈ እግዚአብሔር ይርዳችሁ። እንግዲህ በጸሎት ራሳችሁን ማሰብ ነው ያለባችሁ። ይሄንን ነው ልልሽ የምችለው። ያሰብኩ ትዳር ፍቅር በእልህ አይመራም ብለዋል ሁለቱም። የእሱ እልህ እንዳናደዳቸው ሁሉ የአንቺም እልህ ሊያናደዳቸው ይገባ ነበር። እኔ አንቺም እልህ ላይ ነው ያለሽው ነው የምለው። ደጋግሜም ስናገር የነበረው ሁለት ነገሮች ማጣት ግድ ቢሆንብሽ የተሻለውን ነው ከመሃል የምትመርጪው። ስራሽ ነገ ልታገኘው የምትችው ነገር ነው። ፍቅር ግን በዚህ ልክ የተለፋበት ፍቅር ዝም ብሎ መንገድ ላይ ሊገኝ የሚችል አይደለም። ነገ ሲቪሽን ሄደሽ ስራ ልታገኝ ትቻለሽ። ምናልባትም እልህ ውስጥ ሆነሽ አይ ስራ ይበልጣል ብለሽ እሱን ትተሽ ነገ ስራውን ልታቆም የምትችይበት ብዙ አጋጣሚዎች ይኖራሉ። ማንም በጀመረበት መስሪያ ቤት ዝንተ ዓለሙን ላይኖር ይችላል። ስለዚህ ትዳር ፍቅር ይበልጣል ባይ ነኝ። መታዘዝ ምንም ችግር የለውም። እኔ ደጋግሜ ቅድም ጀምሮ ምለው ወንድ ስለሆነ ሴት ስለሆነ አይደለም። በትዳር ውስጥ ሳናምንባቸው የምንታዘዝባቸው ነገሮች አሉ። ሁለት የተለያየ ጽንፍ ላይ ያደጉ ሁለት የተለያየ ቦታ ያደጉ ሰዎች በአንድ ቤት ውስጥ የሚኖሩበት ሪሌሽንሺፕ ነው ትዳር ማለት። ስለዚህ እነዚህ ሰዎች ሁሌ ይግባባሉ ማለት አይደለም። የማያግባባ ሐሳብ ሲመጣ አንዱ ዝቅ ብሎ ያልፋል። ዝቅ ብሎ ማለፍን ተማሪ ነው ልል የምችለው እንጂ ይሄ የመሸናነፍ እንትን የልህ የጠብ የምናምን ጉዳይ አይደለም። ወይም እሱ ወንድነቱን ሊያሳያት ነው እንዳሉትም አይደለም፣ በፍጹም አይደለም። ወንድ ስለሆነ ሳይሆን ነገ አንቺም ይህንን ነገር ተው የምትይበት ነገር ሊፈጠር ይችላል ትዳር ውስጥ። ያን አልሽ ማለት አትወጂውም ወይም ልትቆጣጠሪው ስለፈለግሽ ነው ማለት አይደለም። at the same time እሱም ይህንን ነገር ታይ ሲልሽ በቃ የሱን ስሜት እስከ ጎዳው ድረስ መተው ያለብሽ ነገሮች አሉ። ስራይትም አይድም ይመጣል። የኔ እህት ፍቅር ይበልጣል። ፍቅር ውስጥ ደግሞ መሸነፍ አለ። ፍቅር ውስጥ መታዘዝ አለ። ፍቅር ውስጥ ዝቅ ማለት አለ። ያ ዝቅታ ደግሞ መሸነፍ ነው ማለት አይደለም፣ ወይም ደግሞ የማነስ ነው ማለት አይደለም። ስለዚህ አሁንም ደግሜ እንደ ሽማግሌ የምለው ሸበቴን ቀባ እያረኩ ነው እንጂ እንደ ትልቅ ሰው እንደገባው ሰው ህይወትን እንደተመለከተ ሰው እንደኖረበትም እንደ ውጭ ሰውም አይደለም ማውራሽ። ለምንወደው ነገር ስንል አንዳንዴ ምንተዋቸው ነገሮች አሉና በእኔ ህይወት ራሱ ምተዋቸው ማልፋቸው ብዙ ነገሮች አሉና አልፎ መሄድን መሸነፍ አድርገሽ እንዳታስቢ እንዳሉትም የመጥፎ ወንድ ምሳሌ ነው ይሄ ነገር ይሄ ባህሪ እንዳሉትም አይደለም። ተይ አይደለም።
አንቺ ተሸነፊ። ለማንኛውም እልህ አስጨራሽ የነበረው የአራታችን ውይይት ይህን ይመስል ነበረ። ትልቁም ነገር እንደተማራችሁበት ለባለ ታሪካችንም ትልቅ ሀሳብ እንዳስጨበጥን ተስፋ እናደርጋለን። ሳምንት ደግሞ በተለየ ሀሳብ በተለየ ታሪክ እንመጣለን፣ እንነጋገራለን። ሁላችሁም ሁልጊዜም እንደምንለው ከቤተሰቦቻችሁ ጋር ጊዜ አሳልፉ። እኛ የምናመጣቸውን ታሪኮችን ደግሞ በዛ ጫማ እየቆማችሁ እኔ ብሆን እኛ ብሆን እያላችሁ እርስ በርስ እንድትነጋገሩ ከወዲሁ ቤተሰባዊ ነገራችሁ እንዲጎለብት ጥሪ እናስተላልፋለን። የዛሬውን ፕሮግራም ግን እዚህ ጋር እናብቃና እንሰነባበት። በቃ ለዛሬ ያልነውን በዚሁ ፈጽመናል። እንደተለመደው ፕሮግራማችንን ከወደዳችሁ ላይክ ማድረግ እንዳትዘነጉ። ከዛም ውጪ የወደዳችሁት ሐሳብ ካለ ይህንን ሾው ተመልከቱት የምትሉት ወገን ካለ ሼር ማድረግም እንዳትዘነጉ። በተጨማሪም ሰብስክራይብ ሳታደርጉ የምትመለከቱን ተመልካቾች ግን አይተናችኋል። ሰብስክራይብ ማድረግም እንዳይዘነጋ፣ ሁሉንም እንዳይዘነጋ ብለን አልፈናል። ታሪኮቻችሁን ላኩልን፣ እናስተናግዳለን። መወያየታችሁንም ቀጥሉ። ይሄው ነው። እንወዳችኋለን። መልካም ሳምንት።